ዘፍጥረት ፋውንዴሽናል ነው። ዘፍጥረትን ፕሮቶሎጂው ትክክል ያልሆነ ሰው እስካቶሎጂውም ትክክል አይሆንም ብያቸዋለሁ። ምን ማለት ነው? ስነ ፍጥረቱ በትክክል ያልተረዳ ሰው ስነ ምጽአቱንም በትክክል አይረዳም፣ መጨረሻውን አይረዳም። ስለዚህ ከየት መጣን? ይሄ በተለይ አሁን ዛሬ የምንማረው ክፍል ወንጌላትን ለማወቅ ወሳኝ። ዘፍጥረት መጽሐፍ ባይኖር ወንጌል አይገባል። ስለ ኃጢአት እንዴት ገባ ለሚለው ነገር ሮሜ ሁሉ የሚጠቅሰው ከማን ነው? ከዘፍጥረት ላይ። ስለዚህ የዘፍጥረት መጽሐፍ ለወንጌላትም ይሁን ለጳውሎስ መልእክቶችም ይሁኑ ለአጠቃላይ መልእክቶች ማለት ለነ ጴጥሮስ ለነ ዮሐንስ መልእክቶች ለዮሐንስ ራእይ መልእክቶች ለነሱ ሁሉ ፋውንዴሽናል ነው። ስለዚህ ጄኔሲስን የዘለለ ሰው በጣም እየተዛባ እውቀት ነው ያለው። ዘፍጥረትን በትክክል ልናውቀው ይገባል። ለዛ ነው ጊዜ የምንወስደው። ስለዚህ ዛሬ ፍጥረትን ላስት 2 ዊክስ ተመልክተነዋል። ዛሬ ደግሞ ስለ ውድቀት ትንሽ እንነካለን፣ ስለ ኤደን ገነትን እንነካለን እና መጽሐፍ ቅዱስ እንግዲህ የሚነግረን ዘፍጥረት 2 ላይ ሄዳችሁ ስትመለከቱ ምን ብሎ ይነግረናል? እግዚአብሔር አምላክም ሰውን ከምድር አፈር አበጀው፣ በአፍንጫውም የሕይወት እስትንፋስን እፍ አለበት፣ ሰውም ሕያው ነፍስ ያለው ሆነ። ልድገመው። እግዚአብሔር አምላክም እሺ the screen is black ይለኛል። አይታያችሁም ስክሪኔ? የኔ ስክሪን ማይታያችሁ ከሆነ ፊድባክ ስጡኝ። ምስራቅ it's back now. Okay, thank you. All right, thank you. እሺ እንግዲህ እግዚአብሔር አምላክ ሰውን ከምድር አፈር አበጀው፣ በአፍንጫውም የሕይወት እስትንፋስ እፍ አለበት ይልና ሰውም ሕያው ነፍስ ያለው ሆነ ይላል። ሰውም ሕያው ነፍስ ያለው ሆነ። እንግዲህ ስለ ሰው ተፈጥሮ እንግዲህ ሰው ከየት እንደመጣ መነሻችን ይሄ ነው። ባለፈው ስለ ኢቮሉሽን ስነግራችሁ ነበረ። ሰው ከዝንጀሮ መጣ የሚለው ትምህርት ስለ አንትሮፖሎጂ ስንማር ስለ ስነሰብ ሄዳችሁ መመልከት ትችላላችሁ ቪዲዮ ላይ። ይህን ያስተማሩ ሰዎች ከዳርዊን ቲዮሪ ምን እንደሆነ የኒቼን ቲዮሪ አንስቼ ነግሬያችኋለሁ። ሰው ከዝንጀሮ መጣ ብሎ ሰው ካለ ምን ማለት ነው? the big fish eats the small one ምን ማለት ነው? ትልቁ survival of the fittest የሚል አንስቼላችኋለሁ ባለፉት ቪዲዮዎች ላይ ሄዳችሁ ተመልከቱ። the whole moral standard የተዛባ ይሆናል። ስለዚህ አንድ ምሳሌ ብቻ ልስጣችሁ። በተለይ ሰው ከዝንጀሮ መጣ ብሎ ያስተምር የነበረ ዶክተር ፍሉ የሚባል ሰው ነበረ። ዶክተር ፍሉ በተላላቅ ዩኒቨርሲቲዎች ውስጥ በአሜሪካን ሀገር አሉክ በሚባሉ በነ ጆን ሆፕኪንስ በነ ሃርቫርድ በነዚህ ዩኒቨርሲቲዎች ውስጥ እየተዘዋወረ ስለ ኢቮሉሽን ቲዮሪ በቃ የታወቀ የዛ አራጋቢ ሰው ነበረ። ፕሮፖነንት አራጋቢ የነበረ ሰው ነበር። በጣም የሚገርማችሁ ሰው ግን ይሄ ሰው ግን አንድ ዘመን ላይ ስለ የሰው ዲኤንኤ ተገኘ። ምን ማለት ነው? የሰው በአማርኛ ዘረመል ነው መሰለኝ የሚሉት፣ ትክክለኛ ላልሆን ይችላለሁ። የሰው ፍጥረቱ የሰው ፊንገር ፕሪንት ማለት ውስጡ የሰው ዩኒክ የሚያደርገው ነገር ማን እንደሆነ ከሰው አንዱ ከአንዱ የሚለያይበት ዲኤንኤው የሰው ዲኤንኤ ተገኘ። ባዮሎጂስቶች ይህንን ሲያገኙ ይሄ ሰው በጣም ገረመው። ምክንያቱም የአንዱ ዲኤንኤ ከአንዱ ጋር ፈጽመው የማይገናኝ ልክ እንደ ፊንገር ፕሪንቱ የተለያየ እንደሆነ ሳይንስ ይህንን ባረጋገጠበት ሰዓት ላይ ሳይንቲስቶች በሙሉ ብዙዎቹ ኢቮሉሽንን ገሸሽ ማለት ጀመሩ። ምክንያቱም በኢቮሉሽን ሰው ከዝንጀሮ ከመጣ ማስ ፕሮዳክሽን ነው ማለት ነው። we are all the same ማለት ነው። ነገር ግን በኢንዲቪዥዋሊ የተፈጠረ ዩኒክነስ ያለው ሰው ስለሆነ ብለው ሲመለከቱ there must be አንድ ከኋላው ኢንቴሊጀንት ቢይንግ አለ፣ አእምሮ ያለው የሚያስብ ጠቢብ የሆነ የላቀ ችሎታ ያለው ፈጣሪ መኖር አለበት። ምክንያቱም እያንዳንዱ ሰው ኢንዲቪዥዋል ነው፣ ሁለንተናው በዲኤንኤ የተለያየ ነው። ስለዚህ በዲኤንኤ ነው አሁን ብዙ ሳይንስና በተለይ ፎረንሲክ ሳይንስ የሚባል አለ። በሱ በደንብ ብዙ ሄደውበታል። ብዙ ነገር ፖሊሶች ይጠቀሙበታል፣ ሐኪሞች ይጠቀሙበታል ኢንቨስቲጌት ለማድረግ። ስለዚህ ይሄንን ባየ ጊዜ ዶክተር ፍሉ ምን አለ? there must be a designer አለ። እንዲህ አይነት ኢንዲቪዥዋል ዲዛይን ካለ እያንዳንዱ ሰው ዩኒክ ከሆነ there must be a designer ወይንም ደግሞ ከኋላው አንድ ሰዓሊ ያለ ማለት ነው፣ አንድ አዋቂ ያለ ማለት ነው፣ ኢንቴሊጀንት ቢይንግ አለ ማለት ነው ብሎ በየቦታው እየሄደ በያስተማረበት በየተናገረበት ቦታ ላይ እየሄደ I have seen him በቴሌቪዥን የሆነ ቴሌቪዥን ስቴሽን ላይ በጣም አርጅቷል። ክህደትን ለአሜሪካ ዩኒቨርሲቲዎች ያስተማርኩት እኔ ነኝ አለ። ኢቮሉሽንን እየዞርኩ ሰብክ ያለው አለ። አሁን ግን there is a
ጋድ እያለ እግዚአብሔር አለ እያለ በየቦታው የሚያስተምር ሰው ሆኖ ነው ወደ ጌታ ይሄደው እና ምን ልላችሁ ፈልጌ ነው፣ እግዚአብሔር መልካም ነው፣ እግዚአብሔር ደግ ነው፣ እግዚአብሔር ቸር ነው እና ምህረት አድርጎ ለዚህ ሰው ድል ሰጥቶታል። ስለዚህ እግዚአብሔር አምላክ ሰውን ከምን ፈጠረው? ከምድር አፈር አበጀው። ሰማይና ምድርን ከፈጠረ በኋላ እንስሶችን ከፈጠረ በኋላ ከዋክብትን ከፈጠረ በኋላ ሁሉን ከፈጠረ በኋላ ሰውን ከፈጠረው መሬት ውስጥ ከአፈር አበጀው ይላል። ስለዚህ ሰው ተሰራ። ከዛ ሰውን ከጭቃ ካበጀው በኋላ ከአፈር ካበጀው በኋላ እግዚአብሔር እስትንፋስን እፍ አለበት ይላል። ይሄ ከእግዚአብሔር የወጣ እስትንፋስ ሰው ሕያው ነፍስ ያለው እንዲሆን የሚንቀሳቀስ ስሜት ያለው ማየት የሚችል መንቀሳቀስ የሚችል ማድነቅ የሚችል መናገር የሚችል ዩኒክ ፖቴንሻል ያለው ከእንስሶች የተለየ እንዲሆን ያደረገው ይሄ ከእግዚአብሔር እፍ የተባለበት ነገር ውስጡ ሲገባ ከእንስሳ ይለየዋል። ስለዚህ ኢቮሉሽን የሚያደርገው ምንድን ነው? ሰውንና እንስሳን አንድ ነው የሚያደርገው። ከእንስሳ ነው ሰው የመጣው ነው የሚለው። ኖ እንደዛ አይደለም። እግዚአብሔር ግን ሰውን ዩኒክ አደረገው፣ ለየት ያለ ፍጥረት። የእግዚአብሔር እስትንፋስ በውስጡ ገባ። ምን ማለት የመሰላችሁ? የእግዚአብሔር እስትንፋስ በውስጡ ሲገባ የእግዚአብሔር እስትንፋስ የማይሞት ነው። የእግዚአብሔር እስትንፋስ የማይሞት ስለሆነ ሰው ከሞተ በኋላም አይጠፋም። ለምን? ከእግዚአብሔር የወጣ እስትንፋስ አለበት። ያ እስትንፋስ ስለማይሞት ሰይጣን ለምን አይሞትም? ለምን እግዚአብሔር ሰይጣን ዲስትሮይ አላደረገውም? ከእግዚአብሔር የወጣ ነገር አይሞትም። ከእግዚአብሔር የወጣ እስትንፋስ ስላለው ሰውን ከሞትም በኋላ እንኳን መንፈሱ ይፈረድበታል። ወደ ሲኦል ይገባል ወይ ወደ እግዚአብሔር መንግስት ይገባል። አያችሁ? ስለዚህ እግዚአብሔር ሰውን ከምድር አፈር አበጀው፣ በአፍንጫውም የሕይወት እስትንፋስን እፍ አለበት፣ ሰውም ሕያው ነፍስ ያለው ሆነ። ይሄ ስለ ሰው አፈጣጠር ይነግረናል ማለት ነው። ክብር ለእግዚአብሔር ይሁን እና እግዚአብሔር ከሚነግረን ነገሮች አንዱ ስለ ሰው ተፈጥሮ ነው። የሰው ተፈጥሮ ምን እንደሆነ ልነግራችሁ ፈልጋለሁ። አንዳንድ ሰዎች ይሄ ሆት ኢሹ ነው፣ ነው ሰው መንፈስ ነው፣ ሰው ስጋ ነው፣ ሰው ደግሞ ነፍስ ነው የሚል የተለያየ አይነት አመለካከቶች አሉ። እሱን ለመነጋገር ያህል የሰው ማንነት ምንድን ነው? ስጋና ነፍስ ነው ያለው ሰው። ማቴዎስ 6:25 ላይ ሄዳችሁ ትመለከቱ። ስጋና ነፍስ ብሎ ነው የሚገልጠው። ማቴዎስ 10 ላይ ይህንኑ ነው የሚገልጠው። አት ሴም ታይም ደግሞ ስጋና መንፈስ ይለዋል መክብብ 12 ላይ። እንደገና መንፈስ ነፍስና ስጋ ብሎ ደግሞ አንድ ቦታ ላይ አንደኛ ተሰሎንቄ 5 ላይ ይህንን ሲጠቅሰው ትመለከታላችሁ። እና ምን ማለት ነው? ሰው ነፍስ አለው፣ ስጋ አለው፣ መንፈስ አለው እና ሰው ምንድን ነው? አንዳንድ ሰዎች ለራሳቸው ዶክትሪን አንድ የወንጌል አስተማሪ ሊጠነቀቅ የሚገባው በኋላ የምናገርበታለሁ። የወንጌል አስተማሪ፣ ወንጌል ሰባኪ፣ ፓስተር፣ ወንጌላዊ አደባባይ ላይ እግዚአብሔርን ቃል ይዞ በአደባባይ የሚቆም ሰው ሊጠነቀቅ የሚገባው ነገር ቃሉ ካላለ አላለም። ለዶክትሪን ስንል ቃሉን ትዊስት ማድረግ የለብንም። እኔ ለምናገረው ነገር እንዲመቸኝ እያልኩኝ ቃሉን ምንድነው ማስታከክ የለብኝም። ቃሉ ሊናገር ያልፈለገውን ሁሉ ላልናገረው አያስፈልገኝም። ከዛች ጋር አንድ ጥቅስ ወስጄ በአንድ ጥቅስ ዶክትሪን አይሰራም ወገኖች። ምስክር በሶስት ይጸናል ይላል መጽሐፍ ቅዱስ። ስለዚህ መጽሐፍ ቅዱስ ደግሞ ያልተናገረውን ነገር አንድ ጥቅስ ብቻ ይዘን ዶክትሪን ፎርም አናደርግበትም። አያችሁ? መጽሐፍ ቅዱስ ግን ደጋግሞ ከተናገረው በብዙ ቦታዎች ላይ ያንን እውነትን አፈርም ካረጋገጠልን ዳት ሚንስ ያ ቃል አዘዶክ መስራት ትችላላችሁ። ያ ቃል በቃ የተረጋገጠ እውነት ነው። ነገር ግን ይሄ አንድ ቦታ ላይ የተጻፈ አገላለጥ ሊሆን ይችላል። ስለዚህ ስጋና መንፈስ ነው ወይስ መንፈስና ስጋ ነው ሰው? ወይስ ሰው መንፈስ ነፍስና ስጋ ነው? እነዚህን ነገሮች ለማለት አንዳንድ ሰዎች ይህን የተናገርኩት ለምንድን ነው? አገልጋዮች ሎያል መሆን ያለባቸው ለእግዚአብሔር ቃል ነው እንጂ ለሌላ ነገር አይደለም። ታማኝ ለቃሉ መሆን አለብን። በቃሉ ፊት ሃምብል መሆን አለብን። ከዚህ ቃል በላይ ስላልሆንን በቃሉ ላይ የኛ ኦፒኒየን መግዘፍ የለበትም። የእግዚአብሔር ቃል ከኛ አስተያየት በላይ መሆን አለበት ሁሉ ጊዜ። ስለዚህ እዚህ ቦታ ላይ ላሳያቸው የምፈልገው አንድ እውነት ምንድን ነው? ሰው ምንድን ነው ተብሎ ሲጠየቅ አንዳንዶች ሰው መንፈስ ነው ይላሉ። ሰው መንፈስ ነው የሚለው አፕሮች ለምን እንደተባለ እናውቀዋለን፣ ወይም ደግሞ ምክንያት ይኖረዋል ከኋላ ነው። አንዳንዶች ደግሞ ሰው ስጋ ብቻ ነው ይላሉ። ሰው ነፍስ ብቻ ነው፣ ወይንም ደግሞ ሰው ስጋና ነፍስ ብቻ ነው የሚሉም ሰዎች አሉ። ነገር ግን መጽሐፍ ቅዱስ ሰውን እንዴት እንደሚያስቀምጠው ላሳያችሁ እፈልጋለሁ። ሰው ሲሞት ደግሞ ሰው ስጋ ነፍስና መንፈስ ካለው ይሄ ሰው የሚባለው ፍጥረት ይሞታል። ስለ ቅድም ስላልኳችሁ ነገር
ልናገረውና ወይንም ከመናገር በፊት ስለ ሞትም እናገራለሁ ትንሽ። ሰው ይሄ በእግዚአብሔር እስትንፋስ የተፈጠረ ሰው ስጋው ይሞታል። ይሄ በመጽሐፍ ቅዱስ ቋንቋ ዘፍጥረት ምዕራፍ 35 ላይ ሄዳችሁ 18 ላይ ስትመለከቱ፣ አንደኛ ነገሥት 17:21 ላይ ሄዳችሁ ስትመለከቱ ሰው ሲሞት ነፍሱን ሰጠ ይላል መጽሐፍ ቅዱስ። ሰሞኑን አንድ ሰው ቴክስት አድርጎልኝ ነበር ስለዚህ ነገር መልስ ሊሆን ይችላል። ሰው ሲሞት ነፍሱን ሰጠ፣ ኢየሱስም ነፍሱን ሰጠ ይላል መጽሐፍ ቅዱስ። I commit my spirit into thy hand፣ መንፈሴን በእጅ አደራ ሰጣለሁ ይላል። በእንግሊዝኛው ላይ ግን በአማርኛችን ላይ የሚለው ነፍሴን በእጅ አደራ ሰጣለሁ ነው። በእንግሊዝኛው ላይ መንፈሴን ነው የሚለው። I commit my spirit ነው የሚለው። ሌላው ደግሞ ላሳያቸው የምፈልገው ነገር መንፈስ ሰው ሲሞት ነፍሱን ሰጠ እንደሚል ደግሞ መንፈሱን ሰጠ ይላል። ሉቃስ 23 ቁጥር 46 ላይ፣ ሐዋርያት ሥራ 7:59 ላይ መንፈሱን ሰጠ ወይንም መንፈሱ ከሱ ተለየ ይላል። ሌላ ደግሞ የሞቱ ሰዎችን መጽሐፍ ቅዱስ ነፍሳት ብሎ ይጠራቸዋል። ነፍሳት ሶልስ ማለት ነው። ራእይ 9:6 ላይ፣ ራእይ 20 ቁጥር 4 ላይ ይህንን ሐሳብ ሲደግም ትመለከታላችሁ። እና ሰው ከሞተ እሺ፣ ሌላው ቀብር ስለ ሰው ሲነገር ሰው ከሞተ በኋላ ይቀበራል ወይስ ይቃጠላል የሚል ነገር እንመለከታለን። ቀብር እንግዲህ ብዙዎቻችን መቼም በአንድም በሌላ ቀብር ላይ ደርሰን እናውቃለን። ባህላችን ስለሆነ ወይም ደግሞ አዘ ክርስቲያን በክርስትና በይሁዲ ትምህርትና አት ዘ ሴም ታይም ደግሞ በእስልምና ሰው ይቀበራል። ቡዲዝም፣ በሂንዱይዝም፣ ሌሎች ደግሞ እነዚህ አቦሪጂናልስ የሚባሉ አስከሬን ያቃጥላሉ፣ ሬሳ ያቃጥላሉ። ህንዶች በዚህ የታወቁ ናቸው። አዶኖ አሁን ሞደርን በነጮቹም አካባቢ ላይ ክርስቲያኖች ናቸው የሚባሉትም ማቃጠል ጀምረዋል። አንዳንድ ካቶሊኮች አካባቢ ላይ ማቃጠል ምንም አይደል፣ ያው ነው። ተቃጥሎ ማፈር ነው የሚሆነው አጥንቱ። አት ዘ ሴም ታይም ደግሞ ተቀብሮ ማፈር ነው የሚሆነው። አፈር ነህና ወደ አፈር ትመለሳለህ ተብሏል። ስለዚህ ሰው አፈር ነው፣ ወደ አፈር ይመለሳል። ይህን ማወቃችን ጥቅሙ ምንድን ነው? ይህን ማወቃችን አንደኛ ሰው በምንም ታምር አምላክ እንዳልሆነ እንድታውቁ ነው። እኛ ሰው መንፈስ ነው ብለው የሚያስተምሩ ሰዎች እዛ ጋር አይቆም፣ ሰው አምላክ ነው ወደሚለውም ነገር ይመጣሉ። ያ አምላክ ደግሞ አይሞትም። አምላክ አይታመም። አምላክ ደግሞ አይቸገርም። አምላክ እንደዛ አይደለም። ብዙ በሰው የሚያልፍ ነገር አምላክ ላይ አልፈው። ግን እነዚህ ሰዎች አምላክ ነን የሚሉ ሰዎች ይሞታሉ፣ እነሱ ይቀበራሉ። ስለዚህ ሰው በምንም ታምር የራሱን ጉንፋን የማይፈውስ የራሱን ራስ መታት የማይፈውስ ሰው አምላክ ነኝ ሊል አይችልም። በራሱ ላይም አምላክ አይደለም፣ በምንም ነገር ላይ አምላክ አይደለም። ኢቭን በእንስሶች ላይ ግዛ ተብሎ የአገልግሎት አለቅነት ተሰጠው እንጂ እንስሳት እንኳን እንዲያመልኩት ለሰው ኦቶሪቲ አልተሰጠውም። ከምንም ነገር አምልኮ ሰው ሊቀበል አይገባው። ለሰው አምልኮ አይገባም። አምልኮ የጌታ ብቻ ነው። ይህንን ልናውቅ ያስፈልገናል። ስለዚህ ይህንን ማለት እንችላለን። ቀብር ወይም ማቃጠል የሚለውን ኢሹ ምንድነው? አዘ ክርስቲያኖች እኛ በይሁዲም በእስልምናም እንዳለው ባህል ሰው ወደ አፈር ይገባል። ይሄ ማቃጠል የመጣው ከምንድነው? ከባዕድ አምልኮ ነው። ሰው ሲሞት አስከሬኑን ይሰዋሉ፣ ወይንም ደግሞ ራሱ ሰውየውን በህይወት እያለ ከማረኩት ወይንም ደግሞ ልጁን አንስቶ በመጽሐፍ ቅዱስ ላይ ታስታውሳላችሁ፣ አሳፋሪ ታሪኮች ሆኗል። ዲናን ማናት የምትባለዋን ሴት ልጁን እንደሰዋ በጣም የሚያሳዝን ነው። እና እንዲህ አይነት የባዕድ አምልኮ ነው፣ እግዚአብሔር የሚጸየፈው ነገር ነው። ሂውማን ሳክሪፋይስ ከዛ ነው የመጣው። ስለዚህ ክርስቲያኖች በየትኛውም ዘመናዊ ሀገር እንኖር፣ በእርግጥ ኢኮኖሚካል ነው፣ ከፋይናንሻል ሪዝን የተነሳ በጣም ርካሽ ስለሆነ፣ ቀብ ማስቀበሪያ ውድ ስለሆነ፣ ማቃጠያ በጣም ርካሽ ስለሆነ አቃጥለው በትንሽ ምንድነው ማሰሮ የምትመስል ነገር የሞተውን ሰውዬ ቤታቸው ላይ ያስቀምጡታል። እና ሪሊ ለአእምሮ አይመቸኝም። ለእኔ ወይ ስላደኩበት እንደው እንጃ የተቃጠለ ሬሳ አስቀምጦ አቧራ አመዱን እንደ ጌጥ ማስቀመጥ I don't understand it። አንዳንዶች ወስዶ አፈር ላይ ይበትናሉ፣ ባህር ላይ ይበትናሉ። አፈር ስለሆነ ሰው ወደ አፈር ይገባል። ዋናው ትምህርት የዛ ጋር ነው ያለው። ስለዚህ ማቃጠል ነው ወይስ መቅበር የሚለው ምናልባት ለብዙዎቻችሁ ኢሹ ላይሆን ይችላል። በምዕራቡ ሀገር ግን ሬሳን ያቃጥላሉ፣ ይቀብራሉ። መጽሐፍ ቅዱስን ሄዳችሁ ስትመለከቱ አባታችን አብርሃም ለራሱና ለሚስቱ በመምሬ እርሻ
አካባቢ ዘፍጥረት 23 ላይ እንደምታዩት መቀበሪያ ሲገዛ ታያላችሁ። ዮሴፍ አጥንቴን ይዛችሁ ውጡ እያለ ሲናገር ታዩታላችሁ። እንደገና መጽሐፍ ቅዱስ እግዚአብሔር ሙሴን እንደቀበረው ይነግረናል። መጥምቆ ዮሐንስም እንደዚሁ ወስደው ደቀ መዛሙርቱ እንደቀበሩት ማርቆስ 6 ይነግረናል። እንደገናም ደግሞ የሀብታሙ ሰውዬ እንደተቀበረ አልዓዛር ራሱ ተቀብሮ እንደነበረ ጌታ ኢየሱስ ክርስቶስ ከመቃብር ቀስቅሶት እንዳወጣው እንመለከታለን። አት ሴም ታይም ደግሞ ሐናንያና ሰጲራም ሞተው ከቤተ ክርስቲያን በተቀጡ ጊዜ ሞተው ሬሳቸው እንደተቀበረ መጽሐፍ ቅዱስ ይነግረናል። እንግዲህ ብዙ የመጽሐፍ ቅዱስ ማስረጃ ሰጣቸዋለሁ። ከሁሉ በላይ ደግሞ ኢየሱስ ክርስቶስ ሲሞት በመቃብር ነው ያኖሩት። ስለዚህ መቃብሩን በመካከለኛው ምስራቅ ወይም በእስራኤል በዋሻ ውስጥ በዛ ጊዜ ይቀብራሉ። አብርሃም በዋሻ ነው የቀበረው መሬቱን ገዝቶ እና አብርሃም የገዛት መሬት ያቺ መሬት ናት። ከዛ መጻተኛ ሆኖ መጥቶ ነው የገዛት ያቺ መሬት። መቀበር እንደ እረፍት ስለሚታይ ነው። በጣም ቦታ ያሳያል። ክብር ቦታ ነው። ቀብር ሳይሆን በመጽሐፍ ቅዱሳችን ለአዳም ይቅርታ መቃጠል ሳይሆን መቅበር ነው። ሃይማኖቶች ይለያያል። ግን at the end of the day ሁለቱም ያው ነው ወደሚለው ወደ ሳይንሳዊ ነገር ከሄድን ሁለቱም ያው ነው። ይሄም አፈር ነው የሚሆነው፣ ይሄም ኦልሬዲ ፋስት የሆነ አፈር አድርጎታል ማለት ነው። ግን ከኋላው ያለው ሬሳ ማቃጠል ከኋላ ያለው ባዕድ አምልኮ ነው። ሂውማን ሳክሪፋይስ ከሚባል ከባዕድ አምልኮ ከፓጋኒዝም የመጣ ልምምድ እንደሆነ እንድታውቁት እግረ መንገዴን ላሳያችሁ ፈልጋለሁ። ሌላ ስለ ሰው ነፍስ ቅድም ያቆምኩት ነገር አለ። ስለ መንፈስ ነፍስ ብዬ የተናገርኩት ስለ ሰው ነፍስ ሲያስተምሩ 3 አይነት አመለካከት አሉ። ፕሪ ኤግዚስተንሻሊዝም የሚባል አለ። ይሄ ምን ማለት ነው? ነፍስ ቀድማ ነበረች፣ ከመፈጠሯ በፊት ነፍስ ነበረች። ቀድሞ ያደረገው ሁሉ አሁን በህይወቱ ላይ ተጽዕኖ ያደርግበታል። ይሄ ሪኢንካርኔሽን አይነት ፕሪ ኤግዚስተንሻሊዝም ነፍሳችን ድሮ ነበረች ማለት ምን ማለት ነው? አንድ ህንዳዊን አግኝታችሁ ስታዩት ሞቼ ተመልሼ እመጣለሁ ብሎ ያስባል። ምናልባት ከብቶ ነው ሊመጣ ይችላል። ወይም ደግሞ ትንሽ አንዳንዶች በህንዶች አንዳንዴ ይሄ ኮክሮች እዚህ ኮክሮች ነው ምንለው አይደለም። ኢትዮጵያ ምን እንደሚባል አላውቅም። በረሮውን ከቤታቸው ቢያገኙ አይገሉትም። አንዳንድ የህንድ ሬስቶራንቶች ይዘጋሉ ከንጽህና አንጻር የተነሳ ማለት ነው። ምክንያቱም ኮክሮች አይገሉም። ምናልባት አጎቱ ሊሆን ይችላል፣ ውሻ ሆኖ መጥቶ ሊሆን ይችላል፣ የተለያየ እንስሳ ሆኖ መጥቶ ሊሆን ስለሚችል በፍጹም እንዲህ አይነት ስጋ አይበሉ እና ክፉ ሰው ከሆነ ዲግሬድ እያደረገ ይመጣል እና ደግሞ በጣም ጥሩ ከሆነ በዚህኛው በአሁኑ ላይፍ ደግሞ እንደገና ሲወለድ ምን ይሆናል? ብራህሚን ወይም ደግሞ ከህንዶች ኢሊት ግሩፖች አሉ። እነዚህ ካህናት ዘሮች የካህን ዘር ሆኖ ይወለዳል ብሎ ያምናሉ። እና ይሄ የካስት ሲስተም ስላላቸው ምን ማለት ነው? እያንዳንዱ ሰው ክላስ አለው። ብራህሚን የሚባሉ አሉ። ታች ደግሞ ቆዳ የሚፍቁ ሰዎች አሉ። እነሱ የመጨረሻ ናቸው። ወደ ቦምቤ ባህር ዳር ሄዳችሁ ወይም ደግሞ ይሄ ሙምባይ አካባቢ ባህሩ አካባቢ ብትሄዱ በጣም ቆሻሻ የሆነ ቦታ አለ። እዛ የሞተ ሬሳ ሚነኮ እነዚህ የመጨረሻ ሎው ካስት ላይ ያሉ ሰዎች ናቸው። የመጨረሻዎቹ ሰዎች ናቸው። እና እነዚህን ሰዎች ምን ይሏቸዋል? በቃ በጣም ጥሩ እዛ ጋር ከሆናችሁ በሚቀጥለው ላይፍ ላይ እንደገና ስትወለዱ ብርሃሚን ከፍ ያለ ደረጃ ሆናችሁ ትወለዳላችሁ ይላቸዋል። ሃይማኖታቸው ነው የሚያስተምረው። እና ፕሪ ኤግዚስተንሻሊዝም ማለት ማለት ነው ነፍስ ነበረች ማለት። ይሄ በኒው ኤጅ አስተምህሮት ላይ ታያላችሁ። አንዳንድ ጊዜ ይሄንን ዲስከቨር ለማድረግ በሜዲቴሽን ይገባሉ፣ የተለያየ ነገሮች ውስጥ ይገባሉ። ምን ለማድረግ ነው? በቀደመው ህይወት ምን ነበር? አንድ ሰው ሲናገር አስታውሳለሁ። የተማረ ሰው ነው፣ ኢቮሉሽኒስት ነው። in my past life ይላል in my past life I was a chimpanzee in Africa አፍሪካ ውስጥ ቺምፓንዚ ነበርኩኝ አለ። እና በፓስት ላይፋቸው አንዷ ደግሞ ምን አለች? ያዋለደችኝ ነርስ አውቃታለሁኝ ከመወለዴ በፊት አውቃታለሁ ትላለች። እና አንዳንዶች in the past life ይላሉ። በፈረንጆች ኤክስፒሪየንስ የሆነ ነገር እንትን ስላቸው ሜቢ in the past life ታውቀን ይሆናል ይላል። የሆነ ነገር ክሊክ ካረጉ ማለት ነው ከተስማሙ። እና ይሄ ፕሪ ኤግዚስተንሻሊዝም ይባላል። የሚቀጥለውን ለማሳየት ያህል ደግሞ ትራዱሲየኒዝም፣ ይሄ ደግሞ የሰው ነፍስና ስጋ ከወላጆቹ ነው የሚመጣው ይላሉ። ብዙ ጊዜ ይሄንን ሉትራኖች ነው የሚያስተምሩት። ይሄ ማለት ነፍሴና ስጋዬ የኔ እናትና አባቴ ነው። ስለዚህ እናትና አባቴን ወደ ምን ይወስዳቸዋል ማለት ነው? ወደ ፈጣሪነት ይወስዳቸዋል ማለት ነው። አያችሁ፣ ሳናቀው ሮንግ የሆነ ነገር ውስጥ እንገባለን። እነሱን የበላይ ፈጣሪ ያደርጋቸዋል። እና ያ ማለት እናቴ ውስጥ የነበረው አባቴ ውስጥ የነበረው አባቴ ደግሞ ከአባቱና ከእናቱ እናቴም ከእናቷና ከአባቷ እየተወራረሰ የመጣች ያቺ ነፍስ ናት እኔ ጋር የምትመጣው ማለት ነው። ያ ቅድም ከተናገርኩት ከፕሪ ኤግዚስተንሻሊዝም የሚለይ ነገር አይኖርም ማለት ነው።
ሶስተኛው ግን እሺ ረብሻ አለ መሰለኝ። እሺ አለቃ ዛሬ የለም፣ ዛሬ ለዛ ነው። ግድ የለም እንገናኛለን። እሺ ሶስተኛው ክሪኤሽን የሚባል አለ። ክሪኤሽኒዝም ይሄ ደግሞ በፍጥረት የሚያምነው እያንዳንዱ ነፍስ ቀጥታ በእግዚአብሔር የተፈጠረ ነው፣ ሰው አይደለም ይላሉ። እና ይሄ ክሪኤሽኒዝም ይባላል። እያንዳንዱ ነፍስ በእግዚአብሔር በቀጥታ የተፈጠረ ነው። መቼ ግን እንደሆነ አይታወቅም። ይሄ ትክክለኛው አመለካከት ነው። ማለት መቼ ነው ነፍስ የተፈጠረችው? ወይስ በማህፀን ውስጥ ነው የተፈጠረችው? ስንወለድ የሰው ህይወት መስራት ሲጀምር ኤግዛክትሊ መቼ በስንተኛው ትራይሜስተር ላይ እንደሆነ ምንም የሚታወቅ ነገር የለም። ግን ህፃን ልጅ ልቡ መምታት ሲጀምር፣ ዘሩ መንቀሳቀስ ሲጀምር፣ ህፃን ልክ ሲፈጠር ነፍሱ አለችበት ብዬ አምናለሁ። ስለዚህ ነው ብዙዎች ኖ ከተወለደ በኋላ ነው ልጅ የሚሆነው ብለው ወደ አቦርሽን የሚሄዱት። አቦርሽንን የሚፈቅዱ ሰዎች እኛ ፕሮ ቾይስ ነን የሚሉ ሰዎች አሉ። እና ፕሮ ቾይሶች አቦርሽን ያደርጋሉ፣ አቦርሽን ይፈቅዳሉ። አንዳንድ አሜሪካን ሀገር እስከ 6 ወር ድረስ ህፃንን ማስወረድ እንደሚቻል ይናገራሉ። ህፃን ልጅ ተወለደም አልተወለደም በማህፀን ውስጥ ያለ ህፃን ልጅ ነው። የተለያየ ስም ይሰጡታል። ሽል ይሉታል፣ ወይም ፊተስ ማለት ነው በእንግሊዝኛ። እንደገና ደግሞ ከአድጎ ከ6 ወር በላይ የሆነው ልጅ ኢቭን ከ4 ወር ኢቭን ከ3 ወር በኋላ የሆነው ልጅ እጅና እንትን ካወጣ በኋላ ከሰውነቱን እየገነጣጠሉ ከእናት ማህፀን ላይ ማላቀቅና መግደል መርደር በእግዚአብሔር ፊት የሚያስጠይቅ ነው። እነዛ ህፃናት የተገደሉ ህፃናት ሁሉ በጌታ መንግስት ያድጋሉ። እነዛ ነፍሶች ያድጋሉ በጌታ መንግስት ወደ እግዚአብሔር መንግስት ይገባሉ። ግን እነዛን ነፍሳት ለሚያስወርዱ ክስ ላረግባችሁ አይደለም። በዚህ ውስጥ ያለፋችሁ ሰዎች ካላችሁ ንስሐ ገብታችሁ ታጥባችኋል ብዬ አምናለሁ። መንገዳችሁን ካላረጋችሁ ግን ማስወረድ ኃጢአት ነው። ማስወረድ መግደል ነው። ይሄ በእግዚአብሔር ፊት አካውንተብል ያደርጋል። የእናቲቱን ነፍስ አደጋ ላይ የሚጥል እስካልሆነ ድረስ በወሊድ ጊዜ ላይ እንደዛ የሚያደርጉት የእናቲቱን ነፍስ ለማዳን የሚደረግ ነው። ነገር ግን ሆነ ተብሎ ለተለያየ ምክንያቶች ተብሎ ማስወረድ ኤዘሲን ኃጢአት ነው። በእግዚአብሔር ፊት ተጠያቂነት አለ። እሺ ይህንን ልናስተምር ይገባል ብዬ ነው። ምክንያቱም ብዙ ህፃናት ከተወለዱም በኋላ በየቆሻሻ መጣያው ጥግ ላይ እየተጣሉ በየመንገዱ የሚጣሉ ህፃናቶች ይበዛሉ። እና እግዚአብሔር ምህረት ያርግ። ህፃን ልጅ ለወለዳችሁ ሰዎች ይገባቸዋል። It's very painful። እግዚአብሔር በጣም ያዝናል። እግዚአብሔር ይጸየፈዋል ይህንን ነገር። ስለ ሰው ተፈጥሮ እንግዲህ ስናገር ምን ማለት ነው? ሰው አፈር ነውና ወደ አፈር ምን ይላል? ይመለሳል። ህፃን ልጅም ሰው ነው እያልኳችሁ ነው። ከዛ ቀጠል ብዬ ለማሳየት ያህል እንግዲህ የሰውን ተፈጥሮ በሶስት ከተከፈለ ሰው መንፈስ ነው ብዬ አላምንም። ሰው አምላክ ነው ብዬ አላምንም። ሰው ነው። እንኳን አምላክ ሆነን በሰውነት እንኳን እዚህ ምድር ላይ መኖር አልቻልንም። እንደሚገባ ሰው እንሆንና እግዚአብሔር የሚፈልገን አይነት ሰው ሆነን እግዚአብሔር እናስከብረው። አምላክ ነኝ እያልን እግዚአብሔርን ማናስከብረው ከሆነ እንደዚሁ አጉል ትምህርት ነው። ስለዚህ ወገኖች ሆይ እኛ ሰዎች ስለሆነን ምሰብከው ለሰዎች ነው። ከውስጣዊ እውቀት ጋር ተመልከቱ። ከመለኮት ጋር ሰው የሚነጋገርበት አብረው ደግሞ ከመንፈሳዊ ነገር የሚረዳበት ህሊና አለው። እግዚአብሔር ጋር ኮሚኒኬት የሚያደርግበት የሚያወድስበት አምልኮ አለው። ይህ መንፈሳዊ ክፍሉ መንፈስ ተብሎ ይጠራል። ስለዚህ ከመለኮት ጋር ህብረት ወይንም ከእግዚአብሔር ጋር ህብረት የምናረግበት ነው። እንደገና ደግሞ አካላችን ከዚህ ዓለም ጋር ኮሚኒኬት የምናረግበት ነው። የምናይበት፣ የምናሸተው፣ የምንዳስሰው፣ የምንሰማው፣ የምንቀምሰው ይሄ ምንድነው? ፊዚዮሎጂካል ነው፣ አካላዊ ነው። ከጉዙ ዓለም ጋር ተራክቦ የምናረግበት የምንገናኝበት ነው ማለት ነው። ሶስተኛው ወይም ሁለተኛው ሊሆን ይገባ ነበር ከውስጣዊ እውቀት ጋር ያለን። ለምሳሌ ስሜት አለን፣ አእምሮ አለን፣ እንማራለን፣ ትምህርት ቤት ሄደን በአእምሯችን እናስባለን፣ ፈቃድ አለን፣ እሺ እንላለን፣ እምቢ እንላለን። ይሄ ሳይኮሎጂካል ይባላል። ስፒሪቹዋል፣ ፊዚዮሎጂካል ኤንድ ሳይኮሎጂካል። እነዚህ ሶስቱን ነገሮችን ነው የሰው ሁለንተና የምንለው። መንፈስ፣ ነፍስና ስጋ ወይንም አካል አለው እንላለን። እና ይህንን ሰው እግዚአብሔር በአምሳሉ ፈጠረው ልላችሁ ነው። እግዚአብሔር ሰውን በአምሳሉ ፈጠረው። ተመልከቶ እነዚህን ነገሮች ተመልከቶ። በእግዚአብሔር አምሳል ነው ሰው የተፈጠረው። ከምድር አፈር አበጀው። አሁን የተነጋገርንበት ነው። ሲፈጥራቸው ወንድና ሴት አድርጎ ፈጠራቸው።
እዚህ ላይ ልናውቅ የሚያስፈልገን ነገር ምንድነው? ሰው ወንድና ሴት ሆኖ ነው አድርጎ ነው እግዚአብሔር የፈጠራቸው ሲል እግዚአብሔር ለወንድ ጾታ ሰጥቶታል፣ ለሴት ጾታን ዲዛይን ያደረገ እግዚአብሔር ነው። ጾታ እርግማን አይደለም፣ ሴትነት እርግማን አይደለም፣ ወንድነት በረከት፣ ሴትነት እርግማን አይደለም። ሁለቱም እግዚአብሔር የፈጠራቸው ናቸው። ስለዚህ ሰው ጾታውን አክሰፕት ሊያደርገው ይገባል። አሁን ባለው እኛ በዚህ በኖርዝ አሜሪካ ላለን በአውሮፓ ላሉ ሰዎች አዲስ አይሆንም። ምናልባት አፍሪካ ላይ አዲስ ሊሆን ይችላል፣ ያልሰማችሁ ሊዘገንናችሁ ይችላል። ልጆችን ጾታቸውን አሁን ሜል ኦር ፊሜል እና አት ዘ ሴም ታይም ደግሞ ባዶ ቦታ ያደርጋሉ። የራሳቸው ቾይስ ሂ ኦር ሺ ብለው እንዳይጠሩት ሌላ አይነት ጀንደር እየፈለሰፉ ነው ያሉት። ምክንያቱም ትራንስጀንደር የሚባሉ ወንድም አይደለሁም ብለው ወንድ የሆነውን ሰው ሴት ነኝ ብሎ እንዲያምን፣ ሴት የሆነውን ሰው ደግሞ ወንድ ነኝ ብላ እንድታምን፣ ኢቭን ፊዚካል የሆነውን ነገር አካላዊ ብልቶቻቸውን ወደ መቀየር እኔ የገጠሙኝ ሰዎች አሉ። ካውንስል ያረኳቸው ሰዎች አሉ፣ የዚህ ሀገር ሰዎች ማለት ነው። ጀንደሩን የለወጠ ሰው አውቃለሁ። ከስንት ዓመት ሙሉ ልጆች የወለደ ሰው፣ ሚስት የነበረው ሰው ጀንደሩን ቀይሮ ሴት የሆነ ሰው እንደ ሴት ቀሚስ ይለብሳል፣ እንደ ሴት ጸጉሩን ይሰራል፣ ሊፕስቲክ ይቀባል፣ ሴት ነኝ ብሎ ተቀብሎታል። አያቸው። ይሄ ምንድነው? ሶሳይቲው ራሱ ምን ያደርጋቸዋል መሰላቸው? ሶሳይቲው ራሱ ምን እያላቸው ነው? እንዲቀበላቸው። አያቸው። በቃ ወንዱ ሴት ነኝ ብሎ ሲቀበል ማንም እንዳይቃወመው መብቱ ነው ይላሉ። እዚህ ሀገር መብት በጣም ይከበራል። ስለዚህ መብቱ ነው። መንግስትም ሴት ነኝ ካለች ወንዱን ሰውዬ ስሙን ይለውጥለታል። ስቲቨን ኢቭ ይለዋል። በቃ ይቀየራሉ። ወይንም ደግሞ ሌላ ስም ያወጡላቸዋል። የሴት ስም ይጠሩበታል። ስለዚህ ይሄ በእግዚአብሔር ቃል ትክክል አይደለም። ምናልባት ሰውየው ሳይኮሎጂካል ፕሮብሌም ይኖርበታል። የስነ ልቦና ችግር ያለባቸው በአስተዳደግ በጣም ሲጎዱ፣ ለምሳሌ በሴቶች በጣም የተጎዱ ሴትን በፍጹም በክፉ እናት ያደገ ልጅ ወደ ጌይ የመሄድ ቻንሱ ሃይ ነው ይላሉ። ምክንያቱም ከሴት ጋር መሆን አይፈልግም። ምክንያቱም ሴት ብዙ አቢዩዝ አድርገዋለች፣ አይፈልጋትም። በወንድ አቢዩዝ የተደረገች ሴት ደግሞ ከወንድ ጋር መሆን አትፈልግም ይላሉ። ከዚህ የተነሳ ወደ ሆሞሴክሹዋል ሪሌሽንሽፕ ለመግባት ይገደዳሉ። ሳይኮሎጂ ሁሉ ይደግፋቸዋል። አያቸው። ቢብሊክሊ ወደ እግዚአብሔር ቃል ስንመጣ ግን እግዚአብሔር ሰው በእግዚአብሔር አምሳል ተፈጠረ፣ ከምድር አፈር ተበጀ፣ ሟች ነው፣ ወደ አፈር ይመለሳል። that means one day he will stand before God፣ በእግዚአብሔር ፊት ይቆማል፣ ለእግዚአብሔር አካውንተብል ይሆናል፣ መልስ ይሰጣል። እግዚአብሔር ደግሞ ወንድና ሴት አድርጎ ፈጠራቸው። እግዚአብሔር ወንድ አድርጎ ስለፈጠራችሁ እግዚአብሔር ይመስገን። ሴት አድርጎ ስለፈጠረሽ እግዚአብሔር ይመስገን። ጾታን እንድንጠላ የሚያደርገው ሰይጣን ነው። ስለዚህ ጾታውን እንዲጠላ ሰው ያደርገዋል። እንደገና ደግሞ በጾታውን እንዳይቀበለው በትምህርት ቤት አስተማሪዎች ቀስ እያሉ በሰሜን አሜሪካ ላይ እየተደረገ ያለው ይሄን ነው። ልጆችን ትራንስጀንደር እንዲሆኑ፣ ጀንደር አይዴንቲቲያቸው ላይ ኮንፊውዥን እንዲኖር፣ ሴት ነኝ ብለው እንዲያስቡ፣ ወንዱን ሴት እንደሆነ እንዲያስብ። አንድ አውስትራሊያ ውስጥ ይዘፍን የነበረው አውስትራሊያን አይድል ላይ ወጣ ተብሎ በኋላ ነው ሪፖርቱ የሰማሁት። ያ ልጅ ሲታይ ቆንጆ ወንድ ነው፣ ቆንጆዬ ልጅ ነው። ከዛ ግን ምን አደረጉት? በቀንድ ጫማ ላይ ያቆሙት፣ ቀሚስ አለበሱት፣ ሊፕስቲክ ቀቡት እና ቆንጆ ሴት ልጅ አድርገው you look beautiful ምናምን ብለው በቃ በጣም ቆንጆ አድርገው ነው የሚልኩት በአደባባይ። ግን በእግዚአብሔር ፊት እንዴት የሚያሳዝን ታሪክ ነው። አንድ ወንድ ልጅ አድጎ እግዚአብሔር ወንድ አድርጎ ፈጥሮት ምናልባት ሳይኮሎጂካል ይሄ ልጅ ስሜት አይኖረውም ማለት አይደለም። የተጎዳበት ነገር ሊኖር ይችላል። ከልጅነቱ ጀምሮ ከሴቶች ጋር ሲጫወት አድጎ እንደ ሴት የሚናገሩ ወንዶች አውቃለሁ። እንደ ሴት የሚናገሩ እና በቃ ንግግራቸው እንደ ሴት፣ የእጅ አጣጣላቸው እንደ ሴት የሆኑ ወንዶች አሉ። ለምን? ከብዙ እህቶች መካከላቸው ያድጉና ሳያውቁት ፒክ የሚያደርጉት የሴታዊ ባህሪን የሴታዊ አነጋገር ሊሆን ይችላል። ግን ሴቶች ናቸው ማለት አይደለም። ይሄ ምናልባት አሁን ባለንበት ጊዜ ለእኛ ለኢትዮጵያውያንና ለኤርትራውያን አሁን ያለንበት ነገር እንደዛ አልደረስን ይሆናል፣ አትሰሙት ይሆናል።
ግን የወደፊት ቻሌንጃችን ነው። የዛሬ 10 ምናምን ዓመት በፊት ኢትዮጵያ ሄጄ ለአገልግሎት አንድ አደባባይ ላይ ቆሜ በሚቀጥሉት 10 years የኢትዮጵያ አብያተ ክርስቲያናት ችግር ሰዶማዊነት ነው ስል በኢየሱስ ስም አሉ እና ወሬ አልታወቀም የዛ ጊዜ። አሁን ግን በየቦታው ላይ ሰዶማዊነት ውጭ አይደለም፣ በቤተ ክርስቲያን ውስጥ ሁሉ አንዱ ቻሌንጅ ነው ያለው ወገኖቼ። at the same time አሁን ነግራቸዋለሁ ይሄ ትራንስጀንደር ምናምን የሚባሉ ኢሹዎች ሁሉ ከዚህ ከግሎባል ቪሌጅ ዓለም እየመጣች ስለሆነ ቀስ ያለ በሶሳይቲያችን ውስጥ ገብተዋል። ስለዚህ ወንዶች እንደ ሴት ቀሚስ እየለበሱ የሚሄዱበት ነገር it's a transgender issue, it's a confusion እና ሰይጣንም deliberately አንድ ያናገርኩት ሰው ምን አለኝ፣ ሴት ናታል የሴት መንፈስ ውስጥ ገብቶብኛል አለኝ። በራሱ አፍ ነው የሰማው። ስለዚህ እንደ ሴት መልበስ ነው ፈልገው it's a spirit አለ አይቻታለሁኛል ጌታን ከተቀበለ በኋላ ወገኖች። ስለዚህ ዲመንስም ይሄንን ከኋላው አድርገው ይሰሩበታል። ሁሉ አጋንንት ነው ማለት አይደለም። አንዳንድ ሳይኮሎጂካልም ሊሆን ይችላል። በጣም ክርስቲያን ሳይኮሎጂስቶች የሚያስፈልጉን ለዚህ ነው። ክርስቲያን ሳይኮሎጂስቶች በእግዚአብሔር ቃል ያቀናሉ። አያቸው። ሌላው ደግሞ ዓለማዊ ሳይኮሎጂስቶች የሚያደርጓቸው ምንድነው? ወደዚህ ነገር ውስጥ ይከቷቸዋል። በቃ accept yourself ይሏቸዋል። if you feel you are a man just accept yourself ወንድ እስከሆንክ ራስን ተቀበለው እያሉ ኢንከሬጅ ያደርጓቸዋል። ኖ አያቸው። ወንድና ሴት አድርጎ እግዚአብሔር ፈጠራቸው። ይሄንን አንድ ላይን ካደረግን ወንድም በወንድነቱ የወንድነት ቦታ አለው፣ ሴትም በሴትነቱ የሴትነት ቦታ አለ። ሌላው የፍጥረት ሁሉ መሪ ነበረ የሰው ዘር። ፍጥረተ እንስሳት ሁሉ የፍጥረተ ዓለሙን እንዲመራ የተፈጠረ ነው። ለመታዘዝ ፈቃድ አለው፣ ላለመታዘዝ ፈቃድ አለው። ሮቦት አልፈጠረም እግዚአብሔር። እግዚአብሔር ፈቃድ ያለው ፍጥረት ነው የፈጠረው። ምድርን እንዲሞላት የተፈጠረ ፍጥረት ነበረ ሰው። ከመፈጠሩ በፊት ደግሞ ሁሉ ነገር ፕሮቫይድድ ይሆንልን። በጣም የሚገርም ሁሉ በቦታው ይዞ በስድስተኛው ቀን እግዚአብሔር ፈጠረው። ነገርን ከጨረሰ በኋላ ነው ሰው የሚባለውን ፍጥረት ያመጣው። እግዚአብሔር ስም የተባረከ ይሁን። ስለዚህ ይሄንን ካልን በሚቀጥለው ላሳያቸው የምፈልገው ሰው በእግዚአብሔር አምሳል ተፈጠረ። እግዚአብሔርን ሰውን በመልካችን እንደ ምሳሌያችን እንፍጠር አለ ይላል መጽሐፍ ቅዱስ። ይሄ ምን ማለት እንደሆነ ለማመን ማለት ነው። ሰው ምን ማለት ይችላል? ቀደም እንዳልኳችሁ ማሰብ ይችላል፣ ማቀድ ይችላል፣ እንደገና ማሰላሰል ይችላል። ክሪኤቲቭ ነው። ይሄንን ማለት ምን ማለት ነው? እግዚአብሔር ከሰራው ነገር ላይ መፍጠር ይችላል። ወደዚህ የመጣው በጣም ረጃጅም ህንፃዎችን እያየው ነበር። ሰው ከኤደን ገነት ተነስቶ እንዴት አድርጎ ነው እዚህ ጋር የደረሰው? ብረቶች ተገጣጥሞ ሃይራይዞች መስራት፣ ትልቅ ድልድዮችን መስራት። ድሮ በባህር ውስጥ ለማለፍ ወንዝ ሲሞላ ወራ ተጠብቆ እንዳልተሻገረ አሁን ክረምት መጣ፣ በጋ መጣ፣ በረዶ መጣ፣ ምንም አይፈራም። በድልድይ ላይ ይሻገርበታል። እዚህ አሁን የደረሰበት ቴክኖሎጂ ላይ እኔና እናንተ ድምፃችን በሆነ መስመር ውስጥ አልፎ ባላችሁበት ቦታ ላይ እንድትሰሙ እዚህ ደረጃ ላይ ሰው መድረሱ ባይሰልፍ በእግዚአብሔር እጅ ጣት ስለተነካ ነው። አእምሮ ስለተፈጠረለት ነው። ማሰብ እንዲችል ክሪኤቲቭ እንዲሆን ስለተፈጠረ እንጂ አምላክ ስለሆነ አይደለም። ሃሌሉያ! አምላክ ስለፈጠረው አምላክን እንዲያመልክ ተፈጥሯል። ስለዚህ ምን ማለት ነው? ሰው ማሰብ፣ ማቀድ፣ ማሰላሰል፣ ነገርን መፍጠር እንዲችል ተደርጎ ነው የተደረገው። ሌላው ደግሞ ሰው በውስጡ ሲፈጠር አብሮ የተፈጠረለት ነገር ምንድን ነው? ክፉና በጎን የመምረጥ መብት አለው። ክፉን ያውቃል፣ በጎን ያውቃል። ይሄ በኤደን ገነት የወደቀ ጊዜ ከሆነበት ነገር አንዱ ይሄ ነው። ሀሳቡን ገልጦ ደግሞ ኮሚኒኬት ማድረግ ይችላል፣ ይግባባል፣ ኮሚኒኬሽን አለው እና በቋንቋ ራሱን መግለጥ ይችላል፣ በስዕል ራሱን መግለጥ ይችላል፣ በተለያየ አርቶች ራሱን ይገልጣል፣ በቴክኖሎጂ ራሱን ይገልጣል። ኮሚኒኬት እንዲያደርግ ልክ እግዚአብሔር ኮሚኒኬት ያደርግ እንደነበረ ሰውም እርስ በርሱ ኮሚኒኬት እንዲያደርግ እንዲግባባ ተደርጎ ነው የተፈጠረው። ሌላው የመጀመሪያው ሰው በጣም በጽድቅ በቅድስና የሚኖር ኃጢአት የማያውቅ የሚያውቅ ሰው አልነበረ። ኃጢአት አያውቅም ነበረ። ኃጢአትን አያውቅም። አዳም ኃጢአት አያውቅም ነበረ። በጣም ኢኖሰንት ነበሩ። በሁሉ ላይ ደግሞ የመግዛት ብቃት ተሰጥቶት ነው የተፈጠረው። ፍጥረተ ዓለምን የማስተዳደር ብቃት ተሰጥቶት ነው እንትን ያለው። ነገሮችን የመፈልሰፍ ችሎታ ኖሮት ነው የተፈጠረው። ስለዚህ እግዚአብሔር አንዳንድ ጊዜ
በሰው ውስጥ የፈጠረንን ወደ ራሳችን ስንመለከት ዳዊት እንዳለ እኛም ልንል እንችላለን። ምን ማለት እንችላለን? ግሩምና ድንቅ ሆኜ ተፈጥሬያለሁ። ራሴን አልፈጠርኩም፣ ወይንም ደግሞ ከዝንጀሮ አልመጣሁም። ዲዛይነር አለኝ፣ ከኋላዬ የፈጠረኝ አባቶችን፣ አያቶችን፣ ቅድመ አያቶችን አዳምን የፈጠረ የሰውን የመጀመሪያውን ሰው አያታችንን አዳምን የፈጠረ እግዚአብሔር ነው። ስለዚህ በሱ አምሳል ስለፈጠረው እግዚአብሔር ጥበብ ሰጥቶታል። በእግዚአብሔር ያለ ጥበብ በሰው ውስጥ አልፏል። በእግዚአብሔር ያለው መልካም ነገር በሰው ውስጥ እያለፈ የመግዛት ጥበብ፣ የማስተዳደር ጥበብ፣ የማረስ ጥበብ፣ መስኖ የመስራት ጥበብ፣ ህንፃ የመስራት ጥበብ፣ ክሪኤቲቪቲ በሰው ውስጥ አድርጎ እግዚአብሔር አስቀምጦለታል። ይሄ የእግዚአብሔር አምሳልነት አንዱ ምልክቱ ነው። ከእንስሳ እስካሁን ድረስ ብትመለከቱ ጠዋት ተነስቶ ጌታ ይመስገን እንዴት ቆንጆ ፀሐይ ናት ሲል አንድም ዝንጀሮ ሲናገር ሰምታችሁ አታውቁም። ውሾች ጠዋት ተነስተው ሃሌሉያ ሲሉ አትሰማቸውም። እግዚአብሔር ይህንን ፈጠረ ብለው ሲያመሰግኑ አታዩአቸውም። ሰው በእግዚአብሔር አምሳል ተፈጥሯል። ማመስገን ይችላል፣ ኮሚኒኬት ማድረግ ይችላል፣ ሀሳቡን መግለጥ ይችላል፣ ክፉና ደጉ መምረጥ ይችላል። ስለዚህ ማሰብ ይችላል፣ መግዛት ይችላል፣ ማስተዳደር ይችላል፣ መፈልሰፍ ይችላል። ስለዚህ በእግዚአብሔር አምሳል ተፈጠረ የምንለው ይህንን ማለታችን ነው። ስለዚህ ሰው መንፈስ ነው ካልን አካልን እናስወግድለታለን ማለት ነው። ሰው መንፈስ አለው፣ ሰው ስጋ አለው። ይቅርታ፣ ሰው መንፈስ አለው፣ ነፍስ አለው፣ ስጋ አለው። ይህንን ልንረዳ ያስፈልገናል። ሰው በራሱ ምን አይደለም፣ ራሱን በራሱ የፈጠረ አይደለም። ሰው በራሱ አዋቂ አይደለም። እግዚአብሔር ቢስቶ ያረገበት ነገር አለ፣ በውስጡ ያስቀመጠበት ነገር አለ እያልኳችሁ ነው። ጌታን እናመሰግናለን። እየቀጠልኩኝ ሲሄድ እንግዲህ በእግዚአብሔር አምሳል ሰው ተፈጠረ። ከዛ ሰው መንፈስ አለው እንጂ ሰው መንፈስ አይደለም። ሰው መንፈስ አለው እንጂ ሰው መንፈስ ብቻ አይደለም። መንፈስ አለው ማለት እንችላለን፣ ግን መንፈስ አይደለም። እሺ፣ እግዚአብሔር እናመሰግናለን። ብዙ አይነት ዶክትሪኖችን በዚሁ ውስጥ እየመለስን ነው የምንሄደው ማለት ነው። እሺ፣ ሌላው በእግዚአብሔር አምሳል መፈጠር ምን እንደሆነ የሚለውን ተመልክተናል። ይህንን ከተመለከትን ሰው ለምን ተፈጠረ የሚል ቶፒክ ዲስከስ ላደርጋችሁ ፈልጋለሁኝ። ሰው ለምን ተፈጠረ? እግዚአብሔርን ለማክበር የመጀመሪያው ነጥብ እዛው ስክሪናችሁ ላይ እንደምታዩት እግዚአብሔርን ለማክበር ሰው ተፈጥሯል፣ ወይም ቱ ግሎሪፋይ ጋድ። ሰው በራሱ አምላክ አይደለም። እግዚአብሔርን ለማክበር ግሎሪፋይ ለማድረግ ሰው ተፈጥሯል። አት ዘ ሴም ታይም ደግሞ ከእግዚአብሔር ጋር ህብረት እንዲኖረው ለሁለቱ ነገር፣ እነዚህ ሁለቱ ነገር የተፋቱለታ በጣም ሰው ችግር ውስጥ ይገባል። ሰው ከእግዚአብሔር ኢንዲፔንደንት ሆኖ እንዲኖር አልተፈጠረም። ሰው በእግዚአብሔር ላይ ዲፔንደንት ሆኖ እንዲኖር ነው የተፈጠረው። ስለዚህ እግዚአብሔርን ለማክበር ሰው ተፈጥሯል። እንደገና ደግሞ እግዚአብሔርና ሰው ህብረት እንዲኖራቸው ተደርጎ ነው የተፈጠረው። ሰው ከእግዚአብሔር ጋር ህብረት ከሌለው እግዚአብሔርን በሌላ ነገር መተካት ይጀምራል። ተመልከቱ፣ ትክክለኛውን አምላክ ያላወቁ ሰዎች አይድል ወይንም ደግሞ ጣዖት በውስጣቸው ያስቀምጡና ጣዖት ያመልካሉ። እግዚአብሔር የለም የሚለው ሰው እንኳን ሳያውቀው መኪናውን ያመልካል፣ ቤቱን ያመልካል፣ ሚስቱን ያመልካል፣ ንብረቱን ያመልካል፣ ዝናውን ያመልካል። ስለዚህ ሰው ለምን ተፈጠረ ካላችሁ፣ ሰው እግዚአብሔርን ለማክበር ነው የተፈጠረው። ሁለተኛው ደግሞ ሰው ከእግዚአብሔር ጋር ህብረት እንዲኖረው ነው የተፈጠረው። ከእግዚአብሔር ጋር የተለያየ ሰው፣ ከእግዚአብሔር ጋር ህብረት የሌለው ሰው ሚዝረብል ነው። ሊኖር ይችላል፣ እንደ ሰው ሊኖር ይችላል። ዓላማው ሁሉ ምድራዊ ይሆናል። ነገሩ ሁሉ እግዚአብሔርን ግሎሪፋይ የማያደርግ ይሆናል። እግዚአብሔርን ለማክበር የሚኖር ሰው፣ እንደገና ከእግዚአብሔር ጋር ህብረት ያለው ሰው በትክክለኛው ከእግዚአብሔር ፈቃድ ውስጥ ያለ ሰው ነው። ምናልባት ዛሬ እግዚአብሔርን እያከበራችሁ ማትኖሩ ሰዎች ካላችሁ፣ ባለፈው እሁድ 2 ሰዎች እንደዚህ ጌታን ተቀበሉ በኦንላይን። ዛሬም ኢንቫይት አደርጋችኋለሁ። ምናልባት ጌታ የፈጠራችሁን ዓላማ ካላወቃችሁ these are two things. one እግዚአብሔር ለሱ ግሎሪ ነው የፈጠራችሁ። ሁለተኛው ደግሞ ከሱ ጋር ህብረት እንዲኖራችሁ ነው እግዚአብሔር የፈጠራችሁ። ለሌላ ነገር አልተፈጠርንም። ሌላ ሁሉ ከዚህ ጋር ቀዳሚ አይደለም። ይሄ ነው ፕራዮሪቲው። እግዚአብሔርን ለማክበር ተፈጥረናል። እነዚህን ጥቅሶች እንደገና ተመልከቷቸው። እሺ፣ ሌላው እግዚአብሔርን የሚያከብር ህይወት ከኖርን
አንዱ እግዚአብሔር የሚደሰትበት ነገር ምንድነው? ይሄ እግዚአብሔርን የሚያስከብረው ህይወት ምንድነው? ይሄን በደንብ ስሙኝ። የመጀመሪያው ነገር እግዚአብሔር በሱ ስንረካ በጣም ደስ ይለዋል። ከሱ ጋር ባለን ሪሌሽንሺፕ በጣም ኮንቴንትድ ስንረካ በቃ ከእግዚአብሔር ጋር እሱን በማወቃችን ከሱ ጋር በመገናኘታችን ከሱ ጋር በመነጋገራችን ከሱ ጋር ባለን ህይወት ደስ ሲለን እግዚአብሔር ደስ ይለዋል። ለምን? ከሱ ጋር ህብረት ሲኖረን ከሱ የሚመጣ መልካም ነገር አለ። ስለዚህ እግዚአብሔርን የሚያከብር ህይወት የምንለው ምን አይነቱ ነው? to glorify God ነው አይደለም? the chief end of man የሰው የመጨረሻ የተፈጠረበት ዓላማ to glorify God and to enjoy him forever። ይሄ የዌስት ሚኒስተር ካቴኪዝም የሚባላል እንግሊዝ ሀገር። ስለዚህ በእርሱ ስንረካ እግዚአብሔር በጣም ደስ ይለዋል። ይሄ አንዱ ነው። በጌታ ረክተናል ወይ ነው አንዱ ጥያቄ፣ እንደ ሰው as a human being። ሌላው ደግሞ መዝሙረ ዳዊት ላይ ሄዳችሁ ስትመለከቱ እግዚአብሔርን የሚያከብር ህይወት ምን እንደሆነ የሚጠቆሙ ብዙ ነገሮች ላይ ያላቸው። ጠዋት ተነስቶ ንጉሥ ነው በገና ሆይ ተነስ፣ እኔም እነሳለሁ፣ አመሰግንህ ዘንድ በኩለ ሌሊት 7 ጊዜ እነሳለሁ። ይሄ በእግዚአብሔር የረካ ዳዊት እግዚአብሔርን አመስግኖ አይጠግብም። ራሱን ይመለከታል። ግሩምና ድንቅ ሆኜ ተፈጥሬአለሁ ይላል። ትንሽ ኃጢአት በህይወት ውስጥ የገባለት አደግሞ ሁለንተናው ይንቀጠቀጣል። እግዚአብሔር እጠበኝ፣ በሂሶፕ እጠበኝ፣ እጠራማለሁ። በኃጢአት ሲወድቅ ኃጢአት ይቀፈዋል። ከአምላኩ መለየት አይፈልግም። በቤት መጣል ይሻለኛል፣ ለዘላለም በመቅደስ በወድቅ ይሻለኛል እያለ ዳዊት ያለቅሳል። እግዚአብሔርን ይፈልጋል። እግዚአብሔርን ኢንጆይ ማድረግ አውቆበታል ዳዊት። ከእግዚአብሔር ጋር የተነካካ ህይወት አለው። እግዚአብሔርም እንደ ልቤ የሆነ ሰው ይሄ ነው አለ። በእኔ ረካ ሰው ማለት ነው ወገኖቼ ሆይ። ስለዚህ አንደኛ ዮሐንስ 17ንም ሄዳችሁ አስ ሬፈረንስ ብትወስዱት ኢየሱስ ክርስቶስ ከአብ ጋር ካለው ግንኙነት የተነሳ ሲነጋገር ብትሰሙት ዓለም ሳይፈጠር በፊት በነበረኝ ክብር አስበኝ አባት ሆይ እኔ እናንተ አንድ እንደሆንን እነሱም አንድ እንዲሆኑ ጸልያለሁ። በቃ የአማልክት ጸሎት ልበለው፣ የመለኮት ጸሎት፣ ወልድና አብ የተነጋገሩበት ጸሎት ነው። ዮሐንስ 17 ላይ ሄዳችሁ ብትመለከቱት እንዲህ አይነት ህብረት ከልጆቹ እግዚአብሔር ይፈልጋል። አፍ ለአፍ እግዚአብሔር እንድናወራው ይፈልጋል። ስሙን እንድንጠራው ይፈልጋል። እግዚአብሔር በሱ እንድንረካ እግዚአብሔር ይፈልጋል። ከሱ ርቀን እንድንኖር እግዚአብሔር አይፈልግም። አለዛ ሚዝረብል ነው ምን ሆነው፣ እርካታ የሌለን ነው ምን ሆነው። ወገኖች ሆይ በፈጣሪ ላይ ጥገኛ እንድንሆን ተደርገን ነው የተፈጠርነው። that's it። እርካታችን ከሱ ኦሪጂናሊ ከሱ ብቻ መምጣት አለበት። ዲቫይን ኮንተንትመንት ወይንም ደግሞ መለኮታዊ እርካታን ያልተለማመደ ሰው በቅራቅንቦ ለመርካት ሲሞክር ታዩታላችሁ። መኪናውን ይቀይራል፣ ሚስቱን ይቀይራል፣ ቤት እዛ 5 እዛ 6 እዛ ምናምን በአይነቱ መኪና ይገዛል፣ በአይነቱ ሴቶች ጋር ይሮጣል። የማያረገው ነገር የለም። እርካታውን ፍለጋ ነው። ብሩ ባንክ ውስጥ አለ። ቢበላ ከአንድ እንጀራ በላይ ይበላል። አንድ ሆድ ነው ያለው። አያችሁ፣ ሊጠጣ ከሚችለው በላይ መሆን አይችልም። ቢለብስ አንድ ሰውነት ነው ያለው። ቢነዳ በአንድ ጊዜ አንድ መኪና ነው። አንድ በጀት ይሄዳል። እሱ አይኖር ይኑር አይደለም ፖይንቱ። ፖይንቱ ግን በእርሱ ካረካ፣ በእግዚአብሔር ካረካ ምንም ቅራቅንቦ በምድር ላይ ሊያረካ አይችልም። ሰው ከእግዚአብሔር ጋር ባለው ሪሌሽንሽፕ በጣም የረካ ሰው ሊሆን ይገባዋል። ለዚህ ነው ብዙ እኔ መቼም ድህነትን ኢንከሬጅ ባላረግም ድሆች የሆኑ ሰዎች ምንም ነገር ሳይኖራቸው ባዶ በሆኑበት በጸሎት ሲረኩ፣ ጌታን በመፈለግ ሲረኩ፣ በመዝሙር ሲረኩ፣ ወንጌል ሲሰበክላቸው ሲረኩ ሳይ አቤት እነዚህ ሰዎች የገባቸውን እኮ ስንት ቢሊዮነሮች አሜሪካን ሀገር አልገባቸውም እላለሁ። እነዚህ ሰዎች ጠዋት ተነስተው የሚበሏት ምናልባት ያችሁ ሽሮ ናት። ግን በጣም የሚገርማችሁ ነገር በጌታ ረክተዋል። አቤት የፊታቸው ብርሃን፣ ፊታቸው በርቷል። ድህነትን ድሃ ሁኑና ደስ ይበላችሁ እያልኩ አይደለም። ከእግዚአብሔር ጋራ ካላቸው ህብረት የተነሳ እግዚአብሔር በህይወታቸው አንደኛ ከመሆኑ የተነሳ ፈጣሪያቸውን ከማወቃቸው የተነሳ የረኩ ሰዎች ናቸው። በጌታ ረክተሃል ወንድሜ? በሱ ላይ ጥገኛ ነው ወይ? ያ ነው ሚስጥሩ ያለው እዛ ጋር ነው። ስለዚህ ለሰው ደግሞ ሌላው እግዚአብሔር ያዘጋጀለት ነገሮች ነበሩ። በፍጥረት ላይ ውሃ፣ እጽዋትና እንስሶች፣ ፀሐይና ጨረቃ፣ ጨለማና ሌሊት፣ መሬትን እግዚአብሔር መዝሙር 104 ላይ ያለውን ሄዳችሁ ተመልከቱ እናንተ በሙሉ ምዕራፎቹን። እዛ ላይ እግዚአብሔር ምን ይላል? ለሰው ልጆች ሰጠ። ለሰው
የሚያስፈልገውን ሁሉ በምድር ላይ ይኖር ዘንድ እግዚአብሔር ፕሮቫይድ አደረገለት። ስለዚህ እግዚአብሔር በምድር ላይ ምድርን ራሷ ያስቀመጠበት ቦታ፣ ምድርን ያስቀመጣት ቦታ በጣም የሚገርም ቦታ፣ ሙቀት ቱማች ሳይሆንባት እንዳትቀልጥ ከፀሐይ፣ እንደገና በጣም ርቃ በረዶ እንዳትሆን በሚገባት ምህዋር ላይ እንድትሽከረክር አድርጎ የፈጠራት እግዚአብሔር ነው። በምድር ላይ ያለውን ውሃ የሚቆጣጠር እግዚአብሔር ነው። ግራቪቴሽናል ፎርስ አድርጎ በየቦታው ላይ ነገር ሁሉ መሬት ይዞ እንዲራመድ የሚያደርገው እግዚአብሔር ነው። ለአዋፍና ለእንስሳት ምግብ የሚሰጥ እግዚአብሔር ነው። እነዚህ ሁሉ አንተን ተስፋ ያደርጋሉ። እጅን ትከፍታለህ፣ ታጠግባቸዋለህ። እጅን ብትሰበስብ ሁሉም አፈር ይሆናሉ አለ። ወገኖች ሆይ ለአዋፋት ለእንስሳት ማደሪያን የሰጠ እግዚአብሔር፣ የሚያዘጋጅ እግዚአብሔር ነው። ወቅትን ጊዜያትን የሚያፈራርቅ እግዚአብሔር ነው በምድር ላይ። ክብር ለእግዚአብሔር ይሁን። ወገኖች ሆይ አዳም ከተፈጠረ በኋላ ከውድቀት በፊት በእግዚአብሔር አምሳል ተፈጠረ። ይሄ ውጫዊ መልኩን አይደለም የሚናገረው፣ ይሄ ውስጣዊ ማንነቱ በእግዚአብሔር አምሳል የተፈጠረ። ቅድም የነገርኳችሁ ሁሉ የተትረፈረፈ ህይወት ይኖር ነበር በኤደን ገነት። ምንም ሳይቸግረው፣ ላብ ሳያልበው፣ በቃ የሚበላው አትክልት ይጣፍጠዋል፣ የሚተኛበት ሳር ያመቸዋል። ሃሌሉያ! እንስሳ አይፈራ፣ አራዊት አይፈራ፣ ምንም ነገር አይፈራም። ዙሪያውን ታጅቦ በእንስሶች ይኖራል። አንድ ያልተመቸው ነገር ብቸኝነት ብቻ ነው። የተትረፈረፈ ህይወት አለው። ኃጢአት አልባ ህይወት ነው የሚኖረው። እግዚአብሔርን የሚያክብር ከእግዚአብሔር ጋር ማለት እግዚአብሔርን ግሎሪፋይ የሚያደርግና ከእግዚአብሔር ጋር ህብረት ያለው ህብረቱን የሚወድ ነበር። እግዚአብሔርን የሚያናግር ማታ ማታ እግዚአብሔር ጥላ በመጣ ሰዓት ላይ እግዚአብሔር በኤደን ገነት ድምፁ ይመጣል፣ ያናግራቸዋል። ከቃል ጋር ይነጋገራሉ፣ ያ ቃል ያናግራቸዋል። የሚገርም አይነት ፌሎሺፕ ነበረው ከእግዚአብሔር ጋር። የረካ ህይወት ነበረው። የመምረጥ ነፃነት ተሰጥቶታል። በኤደን ገነት ዛፍ አቁሞለታል። በቃ ሮቦት አልፈጠረም። እግዚአብሔር ፈቃድ ያለው ፍጥረትን ነው የፈጠረው። ለዚህ እግዚአብሔር ከአዳም ከውድቀቱ በፊት በእግዚአብሔር አምሳል የተፈጠረ የተትረፈረፈ ህይወት ያለው ኃጢአት አልባ ህይወት የሚኖር እግዚአብሔርን የሚያከብርና ህብረቱን የሚወድድ የመምረጥ ነፃነት ያለው ፍጥረት ነበረ። ስለ አዳም ይህን ካልኳችሁ እስቲ ስለዚህች ነገር ደግሞ ትንሽ ልናገርና ልጨርስ። ወገኖቼ ሆይ ኤደን ገነት በጣም ብዙ ሰዎች ኢንትረስትድ እንደሆኑ አውቃለሁ። በኤደን ገነት ብዙ ሰዎች ጥያቄ ጠይቃችሁኛል። የት ነው ያለችው የኤደን ገነት ይሉኛል። እኔም ካወቅኩኝ የት እንዳለች እኔም እነግራቸዋለሁ። አሁን የት እንዳለች እኔም አላውቀውም ወገኖቼ ሆይ። እና የኤደን ገነት ያለችበት ቦታ አንዳንዶች ስለ ኤደን ገነት ስንናገር ትርክት እንጂ እውነተኛ ታሪክ አይደለም፣ እስቲ ሚቶሎጂ ነው፣ ትርክት ነው፣ አፈ ታሪክ ነው እንጂ እውነተኛ አይደለም ይላሉ። መጽሐፍ ወይ ሙሴ ይህንን ታሪክ ሲጽፈው እንደ ትርክት አድርጎ እንደ አፈ ታሪክ አይደለም ይጻፈው። ዘፍጥረት 2:4 ላይ፣ ዘፍጥረት 5:1 ላይ፣ ዘፍጥረት 6:9 ላይ፣ ዘፍጥረት 10:1 ላይ፣ ዘፍጥረት 11:10 ላይ፣ ዘፍጥረት 25:12 ላይ፣ ዘፍጥረት 36 ላይ፣ ዘፍጥረት 37 በተደጋጋሚ ሙሴ ስለ ኤደን ገነት ይጠቅስ ነበር። ሙሴ ብቻ አይደለም የጠቀሰው፣ ጌታችን ኢየሱስ ክርስቶስ እንኳን እውነተኛ ታሪክ እንደሆነ የኤደን ታሪክ እውነተኛ ታሪክ እንደነበረ ማቴዎስ 19:3 ላይ እስከ 6 ባለው ታሪክ ላይ ጠቅሶታል። ማቴዎስ 24 ላይ ቁጥር 37 እና እስከ 39 ድረስ ባለው ታሪክ ላይ ጌታ ኢየሱስ ክርስቶስ የኤደን ገነት ታሪክ ትርክት ወይም አፈ ታሪክ ሳይሆን እውነተኛ ታሪክ እንደሆነ ይህንን ጠቅሶታል። ሙሴ ብቻ አይደለም፣ ኢየሱስ ብቻ አይደለም፣ ሐዋርያትም ከዛ በኋላ የመጡት ሐዋርያትም እንኳን በጢሞቴዎስ መልእክት ላይ ጳውሎስ፣ በጴጥሮስ በመልእክቱ ላይ ደጋግሞ በሁለተኛም በአንደኛም ጴጥሮስ መልእክቱ ላይ ጳውሎስም በአንደኛ ጢሞቴዎስ 2:13 ላይ ስለ ኤደን ገነት ተናግረዋል። ስለዚህ ትርክት አይደለም፣ አፈ ታሪክ አይደለም። የዓለም ሰዎች ሚቶሎጂ ነው ሊሆን አይችልም ይላሉ። ምክንያቱም በኋላ መጣበታለሁ ይሄንን የሚሉበት ምክንያት ወገኖች ሆይ በዘፍጥረት 1:3 ላይ ደግሜ እዛ ላይ የሚሽከረከርበት ምክንያት ለእምነታችን ወሳኝ ነው ብያቸዋል። ከምዕራፍ 1 እስከ 3 ያሉት ለእምነታችን ወሳኞች ናቸው። የፍጥረት ዓለም ጅማሬ ምን እንደሆነ ተመልክተናል። የህይወት ጅማሬ ምን እንደሆነ ተመልክተናል። የነፍስ ጅማሬን ተመልክተናል። የቤተሰብን ጅማሬ አዳምና ሔዋን ሲጀምሩ ትመለከታላችሁ። ራሱ እግዚአብሔር ራሱን የገለጠበት ምዕራፎች ናቸው። ማን ነው ኤሎሂም? ማን ነው ጀሆቫ? ማን ነው እግዚአብሔር ተብሎ ሲጠየቅ እግዚአብሔር ማን እንደሆነ እንደ ፈጣሪ
ማንነቱን የገለጠበት ቦታ ላይ ነው። ወገኖቼ ሆይ እንግዲህ ይሄ ለእምነታችን ወሳኝ ነው አልኳችሁ። በዚሁ በምዕራፍ 3 ቁጥር 16 እና 15 አካባቢ ላይ የመጀመሪያው ፕሮቶ ኢቫንጀሊዮን ወይንም ደግሞ ቀዳሚ ወንጌል ተሰብኳል። ይሄ ቀዳሚ ወንጌል የሚባለው በአንተና በሴቲቱ መካከል ጠላትነትን አደርጋለሁ፣ አንተ አናቱን ትቀጠቅጣለህ፣ እሱ ደግሞ አንተ ሰኮናውን ትቀጠቅጣለህ፣ እሱ አናትህን ይቀጠቅጠዋል ተብሎ ለእባቡ የተነገረለት የትንቢት ቃል ነው። ስለሚመጣው መሲህ፣ ስለሚመጣው አዳኝ፣ ስለ ኢየሱስ ክርስቶስ የሚተነብይ ትንቢት የመጀመሪያው ትንቢት እንደሆነ እንመለከታለን። ስለ ኤደን ገነት ስንነጋገር እንግዲህ የኤደን ገነት መጀመሪያ ኤደን የሚለውን ቃል እንመለከታለን። የኤደን ገነት ላይ የምንመለከተው ኤደን ማለት በዕብራይስጥ ኤድሄን ብለው ይሉታል፣ በግሪክ አይደን፣ በአራማይክ ኤድኑ፣ እነዚህን ነገሮች ይጠራሉ። እንደገና ደግሞ ትርጉሙ በዕብራይስጥ ያለው ደስታ፣ ፍስሐ የሚለውን ታያላችሁ። በአራማይክ ደግሞ ፍሬያማ ውሃ የጠጣ መሬት ማለት ነው። በውሃ ርስርስ ያለ ለምለም መሬት ማለት ነው። እንደገና ደግሞ በአራማይክ ያለው ደግሞ የታጠረ በር ያለው ክልል የተደረገለት ስፍራ ማለት ነው። ስለዚህ ቃሉን ደምረን ስንመለከት ምን ማለት ነው? አንድ ላይ ቃሉን አሁን የሰጠኋችሁ ዲክሽነሪ የሰጠውን ትርጉም ነው። ደስታ ያለበት ቦታ፣ ፍስሐ ያለበት ቦታ፣ አት ሴም ታይም ደግሞ በጣም በደንብ ውሃ ይጠጣ ፍሬያማ የሆነ ቦታ፣ ፈርታይል የሆነ ቦታ፣ የታጠረ በር ያለው ወይም የታጠረ ክልል የሆነ ምክንያቱም እግዚአብሔር በኤደን ይላል የአትክልት ስፍራን አዘጋጀ ይላል። ስለዚህ ከኤደን በስተምስራቅ ከተማን ማለት ክልልን አዘጋጀ። ኤደን የምትባል ስፍራ አለች። ከኤደን በስተምስራቅ ነው ኤደን ገነት የተሰራችው ማለት ነው። ቃሉን በትክክል ቀስ ብላችሁ ካነበባችሁት እና እንግዲህ ጥቅል ትርጉሙ የሚያሳየን ያማረ፣ የሚያስደስት፣ በደንብ ውሃ የጠገበ የአትክልት ስፍራ። በአእምሯችሁ ስዕሎችን አስቡ፣ ውብ የሆኑ ስዕሎችን። መቼም እግዚአብሔር የሰራውን በስዕል መግለጥ አይመችም፣ በጣም አይመችም። ስዕሉን ለማሳየት እየፈለግኩላችሁ ነበረ። ግሪኮችም የኤደን ገነትን የሚጠቅሱበት ቦታ አለ። እንዳልኳቸው የኤደን ገነት በስተ ምስራቅ የነበረች ናት። ከኤደን ውጭ ስለነበረው ዓለም ግን መጽሐፍ ቅዱስ የሚነግረን ነገር የለም። ከምዕራፍ 3 አጋማሽ በፊት አይነግረንም ከኤደን ውጭ ስላለው ዓለም። ኤደን የውበት መገለጫ ናት። በቃ በጣም ቆንጆ ቦታ ካለን ገነት ይመስላል ነው የሚባለው። ብዙ ነገስታት እንደውም የኤደን ገነትን አስመስለው ሊሰሩ ሞክረዋት ነበር። ለምሳሌ ሰለሞንን ሄዳችሁ መክብብ ላይ ብትመለከቱ እንደ ገነት ናት እያለ ምሳሌ ሲሰጥባት ታያላችሁ። ናቡከደነጾር በባቢሎን የደርብ የሰገነት ገነት ሰርቶ ነበር፣ ወይ ጋርደን ሰርቶ ነበር። የኤደን ገነትን ለማስመሰል ባቢሎኖች ሞክረዋል። ግሪኮች ደግሞ ሄስፕራይደስ የምትባል የደናግልቶች መቀመጫ የሆነች የምታምር የኤደን ገነት እንደነበረች ይናገራሉ። ኤደንን በመጽሐፍ ቅዱስ ላይ ሄዳችሁ ስትመለከቱ ብዙ ቦታ ላይ ተጠቅሳታ ያላችሁ። ሁለተኛ ነገሥት 19 ላይ ቁጥር 12 ላይ ጥቅሱን ላውጣላችሁ። አባቶች ያጠፏቸውን ጎዛንን፣ ካራንን፣ ራፊስን፣ በተላሳርን የነበሩትን የኤደንን ልጆች የአሕዛብ አማልክት አዳኗቸውን ይላል። የኤደን ልጆች ሲል ታያላችሁ። ሌላ ጥቅስ ኢሳይያስ 37ን ተመልከቱ። አባቶች ያጠፏቸውን ጎዛን፣ ካራን ኤግዛክትሊ ደሴም ጥቅስ ነው። ሁለቱም ቦታ ላይ የምትመለከቱት የኤደን ልጆች ይላል። ሕዝቅኤል 27ን ተመልከቱ። ካራንና ካኔ ኤደንም ነጋዴዎችሽ ነበሩ፣ አሶርና ኪልማድ ነጋዴዎችሽ ነበሩ ብሎ ሕዝቅኤል ሲጠቅሳት ታያላችሁ። አሞጽም ደግሞ የደማስቆን መወርወሪያ ሰብራለሁ፣ ተቀማጮችም ከአዌን ሸለቆ አጠፋለሁ፣ በትር የያዘውን ከኤደን ቤት አጠፋዋለሁ፣ የሶርያንም ሕዝብ ወደ ቂር ይማረካል ይላል እግዚአብሔር ብሎ ይናገራል። ሌላው ተመልከቱ፣ ስለ ኤደን ሕዝቅኤል 28 ላይ በተለይ ተመልከቱ። ስለ ሰይጣን ሲናገር የሰው ልጅ ሆይ በጢሮስ ንጉሥ ላይ ሙሾ ማሽተህ እንዲህ በለው፣ ጌታ እግዚአብሔር እንዲህ ይላል፣ ጥበብ የተሞላህ ውበትህም የተፈጸመ መደምደሚያ አንተነ በእግዚአብሔር ገነት በኤደን ነበርክ ይለዋል። ይሄ የሚናገረው ስለ ሰይጣን ነው። ከታች ያለው ታሪክ በሙሉ የሚናገረው ስለ ሰይጣን፣ ስለ ሉሲፈር ያለውን ታሪክ ነው የሚናገረው። ስለዚህ እነዚህ የነቢያት መጽሐፍት በሙሉ የሚናገሯቸው ነገሮች አሉ። ለመሆኑ በኤደን ገነት ምን ነበረ?
በዘፍጥረት 1:31 ላይ ሄዳችሁ ትመለከቱ እግዚአብሔር ሁሉን ነገር ውብ አድርጎ እንደሰራው ትመለከታላችሁ። ስለዚህ እግዚአብሔርም ያደረገውን ሁሉ አየ፣ እነሆም እጅግ ውብ መልካም ነበረ፣ ማታም ሆነ ጠዋትም ሆነ 6ኛ ቀን። ስለዚህ እግዚአብሔር በኤደን ገነት ያስቀመጠው ውበት ነበረ። ዘፍጥረት 3:8 ደግሞ የሚነግረን በኤደን ገነት ውስጥ ድምፅ ነበረ። እግዚአብሔር እየመጣ በመሸ ጊዜ እግዚአብሔር የአምላክ ድምፅ ከገነት ውስጥ ሲመላለስ ሰሙ ይለናል መጽሐፍ ቅዱስ። አዳምና ሚስቱ ከእግዚአብሔር ከአምላክ በፊት በገነት ዛፎች መካከል ተሸሸጉ፣ ድምፅ ሲመጣ ማለት ነው። ስለዚህ በኤደን ገነት ይመላለስ የነበረ ድምፅ ነበረ ወይንም ቃል ነበረ። ዘፍጥረት 2:8 ላይ ሄዳችሁ ስትመለከቱ ደግሞ በኤደን ገነት ቦታ ፍጹም የሆነ ቦታ፣ አብሶሉትሊ ፐርፌክት የሆነ ቦታ፣ እግዚአብሔር አምላክም በምስራቅ በኤደን ገነትን ተከለ፣ የፈጠረውንም ሰው ከዚያ አኖረው። ይሄ የሚናገረው ምን ማለት ነው? ቃላት ሊገልጸው የማይችል ውበት፣ በጣም የሚያምር ቦታ፣ በሰው ቃል ሊገለጽ እግዚአብሔር ክብሩን ያኖረበት ቦታ። በዛ ቦታ ላይ ነው በቃ አዳም አምጥቶ እግዚአብሔር በዛ አስቀመጠው። ተመልከቱ፣ በኤደን ገነት ሌላ የነበረው ጊዜ አይሰፈርም ነበረ። የሕይወት ዛፍ በልተው መዘላለም መኖር ይችላሉ። በየጊዜው ይሞታል፣ ግን ምንድን ነው የሕይወት ዛፍን ሲበላ በሕይወት ይኖራል። ዘፍጥረት 3:22 የሚነግረን ይህንን ነው። እግዚአብሔር አምላክም አለ፣ እነሆ አዳም መልካምንና ክፉን ለማወቅ ከእኛ እንዳንዱ ሆነ፣ ከወደቀ በኋላ ማለት ነው። አሁንም እጁን እንዳይዘረጋ ደግሞም ከሕይወት ዛፍ ወስዶ እንዳይበላ ለዘላለም ሕያው ሆኖ እንዳይኖር አለና እግዚአብሔር በር ዘጋበት። ስለዚህ የኤደን ገነት የምትመለከቱት ሰው ከጊዜ ሊሚት ውጭ የሚኖርበት ቦታ ነበር። የኤደን ገነት ሌላ የነበረው በውስጧ ምን ነበረ? ሁሉ ነገር ፕሮቫይደድ የሆነበት ቦታ ላይ ነው። የእግዚአብሔር ፕሮቪደንስ ነበረ። እግዚአብሔር ሁሉን አዘጋጅቶ ነበረ። ዘፍጥረት 2:9 መመልከት ትችላላችሁ። እስከ 10 ድረስ ቁጥር 16ንም ጨምራችሁ ተመልከቱ። እግዚአብሔር በቃ ለማየት ደስ የሚያሰኘውን ለመብላት መልካም የሆነውን ዛፍ ሁሉ ከምድር አበቀለ። ለማየት ደስ የሚያሰኝ ወገኖቼ ሆይ በቃ የፈራረሰ ነገር ማየት የሚወድ ማን አለ? ቆሻሻ ነገር ማየት ማን አለ? የሚወድ ማን አለ? ንጹህ ነገር፣ የሚያምር ነገር፣ ግሪን ነገር። ብዙ ሰው ወደ ፓርክ ይሄዳል አይደል? ወደ ወንዝ እንሄዳለን፣ ተራሮች ወዳለበት እንሄዳለን፣ ነፋስ ወዳለ ንጹህ አየር ወዳለበት እንሄዳለን። ለአይን መልካም የሆነ ስለሆነ ነው። ለመብላት ደግሞ ደስ የሚያሰኝ ፍሩት ነበረበት። አዳም ሳይቆፍር ሳይለፋ ላብ ሳያወጣ ዝም ብሎ ቅጥፍ እያደረገ የሚበላው ያማረ ፍሩቶች ነበሩበት። በዛ ደግሞ በኤደን ገነት ምን ነበረ ይላል? አንድ ወንዝ አለ። ይሄ ወንዝ ይመጣና 4 ቦታ ይከፈላል ከኤደን ገነት ሲወጣ። እነዚህ 4 ወንዞች ምን እንደሆነ በኋላ ነግራችኋለሁ። 15 ደቂቃ ትታገሱኛላችሁ፣ ይህንን ክላስ እጨርሳለሁ። በዛ ውስጥ ሌላ በኤደን ገነት ምን ነበረ? የሕይወት ዛፍ ነበረ፣ ክፉና ደጉን የምታስታውቅ ለሰው መንፈሳዊ ረሃብ መቀለቢያ የነበረች ዛፍ ነበረች። ኤደን ገነት ውስጥ ብዙ ሰዎች መንግስተ ሰማያት አድርገው ይወስዷታል። መንግስተ ሰማያት አይደለችም። በምድር የነበረች የተከለለች የአትክልት ስፍራ ነበረች። ኃጢአት ሊሰራበት የተቻለበት ስፍራ ነበረ። ለምን? ሰው ፈቃድ አለው። በኤደን ገነት ቤት አልነበረም። በኤደን ገነት የአምልኮ ቦታ አልነበረም። ሰውና እግዚአብሔር ግን ህብረት ያደርጉ ነበረ። በዚያ ኃጢአት አልነበረም፣ ግን ኃጢአት የተሰራበት ቦታ ነበር በኤደን ገነት። እና አንዳንድ ሰዎች አሁን ገነትን ይፈልጓታል። የሕይወት ዛፍን የሚፈልጉ ሰዎች አሉ፣ ዘላለም ለመኖር ስለሚፈልጉ። እሺ ዘላለም መኖር ይፈልጋል እና ገነትን አግኝተው ያችን ዛፍ አግኝተው ያን ከዛ ሕይወት ዛፍ የሚወጣውን አትክልት ወይንም ቅጠሉን ወይም ስሩን የሆኑ ነገር አድርገው ሰው እንዳይሞት የሚያደርግ ሰው ለመኖር ትልቅ ፖቴንሻል አለው፣ ዘላለም ለመኖር። በመጽሐፍ ቅዱስ ላይ ሄዳችሁ ትመለከቱ 969 ዓመት ኖሩነ ማቱሳላ ይለናል። 900 ዓመት ኖረ ከሌ ይባላል እና የ100 ዓመት ሰው ከ900 ዓመት ሰው ጋር ሲወዳደር በጣም ጎረምሳ ነው የ100 ዓመት ሰው። አሁን ግን ለሰው የመሞቻ የመድከሚያ ጊዜ ነው። 100 በጣም ከባድ ጊዜ ነው ለሰው ለመኖር። ግን በድሮ ዘመን የነበረው ምንድን ነው? በጣም 900 ዓመት 969 ዓመት ሰዎች ይኖራሉ። ምክንያት አለው። ምክንያቱም በምድር ላይ ዝናብ ገና አልዘነበም ነበረ። ከጥፋት ውሃ በኋላ ነው የሰው ዕድሜ እያጠረ የመጣው። ምክንያቱም የምድር ቬፐር ካነፒ የሚባለው ነገር ምድርን ከምንም ኮንታሚኔሽን የሚጠብቃት ነገር ከዝናቡ ከምኑ የተነሳ
ተፈርክሶ ተከፍቷል። ከዚህ የተነሳ ብዙ ነገሮች መራባት ጀምረዋል። ኢቭል ወደ ምድር ገብቷል። ያ ነው ምድርን እያበላሻት የመጣው እድሜ እንዲያጥር ያደረገው። ስለዚህ ማንም ገነትን በምድር ላይ ሊያገኛት አይችልም። አሁን ዘፍጥረት 3:24 ላይ የሚናገረው ይሄ ነው። አዳምን አስወጣው፣ ወደ ሕይወት ዛፍ የሚወስደውን መንገድ ለመጠበቅ ኪሩቤልንና የምትገለባበጥን የነበልባል ሰይፍን በኤደን ገነት በምስራቅ አስቀመጠ ይላል። በቃ ሰው ተመልሶ እንዲገባባት እንዳይችል አድርጎታል። ሰው ገብቶ ተመልሶ ያንን ፍሬ የሚሰጠውን የሕይወት ዛፍ ወስዶ ዳግመኛ ቢበላ ኖሮ እንዲያስባችሁ ታውቃላችሁ? ሰው የኤደን ገነት ገብቶ እንደገና ያን ዛፍ በልቶ ቢሆን ኖሮ ዋው አደጋ ይፈጠር ነበር። ከነ ኢቭልነቱ ከነ ተንኮለኝነቱ ኢኖሰንት አይደለም። አሁን በኤደን ገነት ኢኖሰንት ነበረ። ከነ አመፃው ከነ ኃጢአቱ ሰው ዘላለም ይኖራል ማለት ነው በምድር ላይ ዘላለም። የሚወለዱት ልጆች ዘላለም ይኖራሉ። ከነ ተንኮላቸው ነፍሰ ገዳይ ዘላለም ይኖራል ማለት ነው። ስለዚህ ኢቭል ሰዎች በምድር ላይ የእግዚአብሔርን ዩኒቨርስ ያበላሹበት ነበረ። አመፅ መቆጣጠሪያ የለም ነበር። ግን ሞት መጣና ገደብ ተደረገለት። ሰው ከነ ካንሰር በሽታው ዘላለም እንዳይኖር በሽታውም ገደብ ተደረገለት። ሰው ከነ ክፉ ነገሮች ጋር ከነ ለቅሶ ከነ ብሶቱ ከነ ሐዘኑ ዘላለም እንዳይኖር ገደብ ተደረገለት። ማለት ለሁሉ ነገር ገደብ አለው። ታይም አውት ተደርጎበታል። ሁሉም ሰው ኤክስፓየሪ ዴት በላዩ ላይ ያለበት ወገኖች ሆይ ወደድንም ጠላን። ስለዚህ ከጥፋት ውሃ በኋላ የምድር ገጽ ተቀይሯል። ምናልባት በሚቀጥሉት ቀናቶች ስለ ጥፋት ውሃ ስለ ነፍሊም እንመለከታለን። ስለዚህ የሕይወት ዛፍ ያለችው በአዲሲቱ ኢየሩሳሌም ነው መጽሐፍ ቅዱስ የሚነግረን። ራእይ 22 ላይ ሄዳችሁ ስትመለከቱ በአደባባዩ መልካም መካከል ከእግዚአብሔርና ከበጉ ዙፋን የሚወጣው እንደ ብርሌ የሚያንጸባርቀው የሕይወት ውሃ ዛፍ አሳየኝ ይላል። በዛ 12 የሕይወት ዛፍ ነው፣ አንድ አይደለም። በዚህ በአዲሲቱ ኢየሩሳሌም 12 ዛፎች በቀኝና በግራ ተሰልፈዋል። ስለዚህ በዛ የሕይወት ዛፍ አለች ይላል በአዲሲቱ ኢየሩሳሌም። ክብር ለእግዚአብሔር ይሁን። ስለዚህ በክርስቶስ ወደ ቀደመው ኤደን ሳይሆን ወደፊት ከክርስቶስ ኢየሱስ ጋር ዘላለም እንኖራለን። ዮሐንስ 14 የሚነግረን ይሄ ነው። ልባችሁ አይታወቅ። ገነትን አይደለም አሁን የምንፈልገው እኛ። ልባችሁ አይታወቅ። በእግዚአብሔር እመኑ፣ በእኔም ደግሞ እመኑ። በአባቴ ቤት ብዙ መኖሪያ አለ። እንዲህ ባይሆን ባላልኳችሁ ነበር ስፍራ አዘጋጅላችሁ ዘንድ እሄዳለሁና ሄጄም ስፍራ ባዘጋጀሁላችሁ እኔ ባለሁበት እናንተ ደግሞ እንድትሆኑ ሁለተኛ እመጣለሁ፣ ወደ እኔም እወስዳችኋለሁ ይላል። ኢየሱስ የተናገረው ይሄ ነው። ወደ ኤደን ገነት መንገዱን ሰዎች ሲፈልጉ ኢየሱስ ምን አለ? እኔ መንገድ እውነት ሕይወትም ነኝ፣ በእኔ በቀር ወደ አብ የሚመጣ የለም አለ። ክብር ለእግዚአብሔር ይሁን። ስለዚህ ገነትን እየፈለግን አንደግምም። ኦልሬዲ በክርስቶስ ኢየሱስ የዘላለም ሕይወት በውስጣችን ገብቷል። ስለ ሕይወት ዛፍ ስንነጋገር ምናልባት እሷን ሬፈረንስ ልስጣችሁ ለምትጽፉ ሰዎች። በዘፍጥረት 2 ላይ ስትመለከቱ 3 ጊዜ ተጠቅሳለች። በራእይ ላይ ስትመለከቱ 4 ጊዜ ተጠቅሳለች። በአዲሱ ሰማይና ምድር ላይ ትኖራለች። ራእይ 2:7 ላይ ይናገራል። የሕይወት ምንጭ በዛ ነበረች። እሷ በመጀመሪያው ላይ በዚህ ማቴሪያል ናት። በምድር ላይ እንደ ማንኛውም የምትዳሰስ ነበረች። በኋላ ግን አይደለችም። አሁን አንድ ነገር ልንገራችሁና ወደ ትምህርቴ ማጠቃለያ ልምጣ። በሚቀጥሉ 8-9 ደቂቃዎች ውስጥ የሕይወትን ተመልከቱ። የኤደንን ወንዝ እንመለከታለን። በኤደን ወንዝ ላይ እግዚአብሔር ያደረገው ነገር በኤደን የሚወጡ እንትኖችን ፈጠረ። ማፕ አሳያችኋለሁ። እንግዲህ ማፑ ላይ የምትመለከቱት ነገር ምንድን ነው? በሁለት ወንዞች ታያላችሁ። ጤግሮስን ታዩታላችሁ። ከላይ ያለው ነው ይሄ ቲግሪስ ሪቨር የሚለው ነው። ዩፍሬተስ ሪቨር ደግሞ ተመልከቱ፣ እዚህ ታች ያለው ነው። አሁን ያለው በሞደርን ኢራቅ ላይ ነው የምንነጋገር ያለ ነው። በኢራቅ ውስጥ ነው ሁሉም ሲዘልቅ የምትመለከቱት። እዚህ የምትመለከቱት ይሄ የኢራን ቴሪቶሪ ነው። ወደዚህ ሲሪያን ትመለከቷላችሁ። እዚህ ጋር ነው ያለችው። እና አሌፖ የታወቁት የፈራረሱ ከተሞች እዚህ ያሉ፣ አማን ጆርደን እዚህ ነው ያለው። አሁን እነዚህ ሁለት ወንዞች ያሉት በዚህ በረሃ ላይ ከላይ ከዚህ አንድ ወንዝ ሆኖ ይመጣና የኤደን ወንዝ ከዛ 4 ቦታ ይከፈላል ነው የሚለው። ስለ እሱ እነጋገራለን። የመጀመሪያው የሚናገረው ወንዝ ስለ ጤግሮስ ወንዝ ነው፣ ወይም ስለ ቲግሪስ የሚለው ወንዝ ነው።
ቀጥሎ ደግሞ የሚናገረው ስለ ዩፍሬትስ የሚባለው ወንዝ ነው ወይም ኤፍራጥስ የሚባለው ነው። ጤግሮስ ርዝመቱ 1750 ኪሎ ሜትር ይደርሳል። ከደቡብ ቱርክ ተነስቶ በኢራቅ አቋርጦ ወደ ፋርስ ባህረ ሰላጤ ወደ ፐርዥያን ጋልፍ የሚገባ ነው እሱኛው። ኤፍራጥስ የሚባለው ደግሞ ወደ 3000 ኪሎ ሜትር የሚሄድ ነው። በመጽሐፍ ቅዱስ በጣም ስመጥር ነው። ኤፍራጥስ ተብሎ ብዙ ቦታ ስሙ ተጠርቶለታል። ከቱርክ ከምስራቅ ነው ይሄም የሚነሳው። ከዛ በሶሪያና በኢራቅ አቋርጦ የሚሄድ ነው ይሄኛው። ሌላው የተጠራው ፊሶን ይባላል። ፊሶን እና ጊዮን የሚባሉ አሉ። አሁን ይሄ በጣም አከራካሪ ፖይንት ነው ነግራችሁ። ፊሶን የሚባለው አንዳንድ ስዕሎች ላሳያችሁ፣ ምናልባት ያግዛችሁ ይሆናል ለምናገረው ነገር። እሺ ተመልከቱ። ጤግሮስ ወንዝ ላይ ነው ያለው ወይንም ቲግሪስ ያለው። ይሄ ዩፍሬቲስ ወይንም ደግሞ ኤፍራጥስ ያልነው ይሄ ነው። የኤደን ገነት ያለችው ይሄ የኤደን ምድር ነው። በስተምስራቅ እግዚአብሔር የኤደን ገነት አደረገ ይላሉ። የኤደን ወንዝ ነው። ከዛ ይሄ ወደ 4 ቦታ ይከፈላል ይላል። 1 2 3 4 ብላችሁ መቁጠር ትችላላችሁ። ስለዚህ ይሄ ጊዮንን ወደ ላይ ነው የሚያፈሱት፣ ወደ ሶሪያ ነው። የጊዮን ደግሞ አባይ ነው ካልን ወይንም አባይ ጊዮን የሚለውን ስም ምናልባት ጥንታዊ ሀገር ስለሆነች ስሙን ወስደው ነው አባይን ያሉት ወይስ ወደ ልክ ይሄ ፊሶን የሚባለው ወንዝ ወደዚህ እንደሚፈስስ በየመን አድርጎ የምድር ቶፖግራፊ ወይንም ደግሞ የምድር እንደዚህ ከጥፋት በኋላ ስለሆነ የተሰነጣጠቀችው ምድር ምናልባት ኢትዮጵያ ምድር የሚባለው ከየመን ጋር የተያያዘ ስለነበረ ወንዙ ቀጥታ ከኢትዮጵያ ሄዶ ቀጥታ ወደ ኤደን ገነት ወይንም ከኤደን ገነት ወደ ኢትዮጵያ ይፈስ ነበረ ወይ የሚለው አነጋጋሪ ኢሹ ነው። ብዙ የመጽሐፍ ቅዱስ አዋቂዎች የሚሉት ጠፍተዋል፣ ሁለቱ ወንዞች የሉም፣ ፊሶን እና ጊዮን የሚባሉ ወንዞች ጠፍተዋል ብለው ነው የሚሉት። ግን there is a possibility ወይም ደግሞ አለ ቻንስ አለ ሊሆን የሚችልበት። ለምሳሌ ይሄ ነው ኤፍራጥስ ወንዝ የሚባለው እስካሁን አለ፣ በዚህ ላይ ክርክር የለም። ይሄ ደግሞ ጤግሮስ ወንዝ ነው እስካሁን አለ። ሳይዙ አነስ ሊል ይችላል ግን አሁንም አለ እንደምታዩት ነው። ይሄ ደግሞ የኛው አባይ ነው። ሌላው ስሙ ጊዮን ተብሎ ተጠርቷል። በኩሽ ምድር ላይ ይፈሳል ይላል። ይህ ኩሽ ምድርን ይከባል ይላል። እንግዲህ ኩሽ የሚለው መጽሐፍ ቅዱስ ያው በሌላ ቦታ ሬፈረንስ የሚያሳየው ኢትዮጵያን ነው። እንግዲህ እንደሱ ከሆነ ከኢትዮጵያ የሚነሳ ከሆነ እና የአባይ ወንዝ ነው ካልን ምን ሆኗል ማለት ነው? የኤደን ገነት እዚህ አካባቢ ነው ያለችው። እዚህ ጋር የምታዩት ይሄ ቲግሪስ ወይም ደግሞ ጤግሮስ ወንዝ ነው። ይሄ በቢጫ ሁለተኛው ቢጫ ላይ ደግሞ ኤፍራጥስ ወንዝ ነው። ይሄ የምትመለከቱት የፊሶን ወንዝ ነው። ከዛ ይሄ ጊዮን የምታዩት ይሄ ነው ከኢትዮጵያ በሰሜን ወጥቶ የሚሄድ ነው። ወይንም ደግሞ በዚህ በሌላ ማፕ ደግሞ ላሳያችሁ ይችላል። አንዳንድ ገስ የሚያደርጉት ኖ በዚህ በቀይ ባህር ወይንም ደግሞ ይሄ ከመከፈሉ በፊት ወይ በቀይ ባህር አንደርኒስ በውስጥ ለውስጥ ሄዶ ከላይ በእስራኤል አድርጎ ወደ ዩፍሬትስ እና ጤግሮስ የሚገባው እሱ ነው ይላሉ። በዚህ በቀኝ ባለው ስዕል ላይ ደግሞ ስትመለከቱ ቀጥታ አባይ ተከትሎ አባይ አልፎ ግብፅን አልፎ ምክንያቱም ከላይ ያለው የተገናኘ ስለነበረ ከሚድል ኢስት ጋራ አልፎ እስከ ላይ እስከ ዩፍሬጥስ እና ጤግሮስ ድረስ ይሄዳል እና የኢትዮጵያን ምድር ይከባል፣ የኩሽን ምድር ይከባል ስለሚል በኢትዮጵያ ዙሪያ ሁሉ የሚሄድ ወንዝ ነበረ ብለው ይላሉ። ሌሎችም የጥንት ጽሁፎችን ሳይ ደግሞ ተመልከቷቸው። ዩፍሬጥስ አለ፣ ጤግሮስ ወንዝ አለ። ጊዮንን አሁንም የሚያደርጉት ወደ ሶሪያ ነው። ተመልከቱት፣ ወደ ፋር ኢስት ነው የሚልኩት፣ ወደ ፋር ኢስት እንጂ ወደ ፒሾን ወይም ይሄ ፊሶን የሚለው ወንዝ ደግሞ በኩዌት አርጎ የኩዌት ሪቨር ነው ይላሉ። ሞስት ፕሮባብሊ ወደዚህ የሚካፈሰሰ ከአባይ ጋር ይገናኝ ይሆናል የሚለው ጥያቄ ምልክት አለ። ሆነም ቀረ መቼም የእኛ ስም ሲጠራ ደስ ስለሚለን ነው። ይሁን አባይ ወንዝ ይሁን በዛ ያልፍ ይሆን ወይ ደግሞ ከዛ መጥቶ ይሁን ዋናው ግን ከኤደን ገነት ጋር ስንነጋገር ከኤደን ገነት የሚወጡ 4 ወንዞች ነበሩ። ወንዝም ገነትን ያጠጣ ነበረ ይላል። ከኤደን ይወጣ ነበረ፣ ለ4 ይከፈል ነበረ። አንደኛው ወንዝ ፊሶን ነው። እርሱም ወርቅ የሚገኝበትን የኤውላጥን ምድር ይከባል ይላል። ይሄ የአረቦቹ አካባቢ ነው። የዚያ ምድር ወርቅ ጥሩ ነው ይላል። ከዚያም ሉልና እንደ ሰንጴር ያለ ወይንም ደግሞ ትራንስፓረንት የሆነ የከበረ ድንጋይ ይገኛል።
ሁለተኛ ወንዝ ስም ጊዮን ነው። እርሱም የኢትዮጵያ ምድር ወይንም ኩሽን ሁሉ ይከባል። የሶስተኛ ወንዝ ስም ጤግሮስ ነው። እርሱም በአሶር ምስራቅ የሚሄድ ነው። አራተኛ ወንዝ ኤፍራጥስ ነው። እግዚአብሔር አምላክም ሰውን ወስዶ ያበጃትም ይጠብቃትም ዘንድ በኤደን ገነት አኖረው። ደስ የሚለው ይሄ ነው። ስለዚህ ሰው በኤደን ገነት ሲቀመጥ ስራ ፈት አልነበረም። ተፈጥሯል። የተሰራው እግዚአብሔርን እያከበረ ከእግዚአብሔር ጋር ህብረት እያደረገ መኖር ያለበት ለምንድን ነው? መስራት አለበት። አለመስራት ስንፍና ኃጢአት ነው። ይሄ በጣም በምድራችን ላይ ደግሞ ሊሰበክ ያስፈልገዋል። ሰው ሊማረው ይገባል። ኮሜዲያኖች እየቀለዱብን እንደሆነ ሰማሁኝ። ሰዎች ቴክስት አድርገውልኝ አንዳንድ ሊንኮች ልከውልኝ ነበረ። መሳቂያ ሆነናል። ልክ እንደ ሰነፍ ማለት ነው። እንደ ሰነፍ ጴንጤ የማይሰራ ጴንጤ ቁጭ ብሎ በቃ በትንቢት በአቋራጭ ቤት ታገኛለህ፣ በአቋራጭ ሀብት ትሰበስባለህ የሚባልለትና ከፎልስ ትንቢቶች ወይም ከፎልስ ተስፋዎች የተነሳ ቁጭ ብሎ ስራ ፈት እንደሆነ ተደርጎ እየተሳለ ነው ያለው። ልክ ናቸው፣ ልክ አይደሉም አልኖርም፣ በምድሪቱ ላይ አላውቅም። ማይ ፖይንት ኢዝ ግን ይሄ ነው። ምንድነው? ክርስቲያን ግን ሰራተኛ ነው። ክርስቲያን ግን ታታሪ ነው። ክርስቲያን ቤቱን፣ ኑሮውን፣ ትዳሩን ተጠንቅቆ የሚኖር ነው። ክርስቲያን ንጹህ ነው። ክርስቲያን ኦርጋናይዝድ ነው። ክርስቲያን ዝርክርክ አይደለም። ክርስቲያን የሚሰራውን የሚናገረውን ጠንቅቆ የሚያውቅ መሆን አለበት። ስታንዳርዳችን ከፍ ማለት አለበት። አዳም ሲፈጠር ለስራ ነው የተሰራውም። ምን ለማድረግ ነው? የኤደን ገነትን ተንከባከብ። እግዚአብሔር የሰጠህን ነገር ተንከባከብ። በቃ እግዚአብሔር የሰጠህ ቤት አለ፣ ተንከባከብ። እግዚአብሔር የሰጠህ ትዳር አለ፣ ተንከባከብ። እግዚአብሔር የሰጠህ ሚስት አለ፣ ተንከባከብ። እግዚአብሔር የሰጠህ ልጆች አሉ፣ ተንከባከብ። ተማሪ ነህ፣ ትምህርትህን አጥና። ሰራተኛ ነህ፣ ሰርተህ ብላ። ስራ ቦታ ላይ ወሬ በማመላለስ በውሸት እንደዚህ በማለት ከአለቃ ጋር ወዲህ በማለት በዝምድና ሰው እያጋጩ የመታወቅ ሳይሆን በጽድቅ ኖር፣ በእውነተኛ ኑሮ ኖር እና ሰርተህ ኖር። ለምኖ መኖር አይደለም፣ ሰርቶ መኖር ነው የሚያስከብረው። አሳፋሪ ነው። አሁን አንዳንድ ሀገሮች ኮርተው ነው የሚያወሩት። አንድ ሰው ቻይናዊ ነኝ ሲል ይኮራል። የሚኮራው ለምንድን ነው? ከማንም ለምኖ አይበላም። ያሳፍራል። ለምኖ መኖር፣ ሁሌ በልንበና መታወቅ በጣም ያሳፍራል። ሁሌ ረሃብተኛ መሆን በጣም ያሳዝናል። ሰርተን መኖር የምንችልበት ምድር ነው ያለን። ግን በጣም ከኛ ያነሱ ምድሮች፣ ውሃ ከውጭ የሚገዙ ሀገሮች አሉ። ከውጭ ገዝተው ውሃ የሚጠጡ ሀገሮች አሉ። ምድራችን ላይ አፈር ማሳ አድርጎ መኖር የሚቻልበት ሀገር ነው ይላሉ ሰዎች። ግን ሰው የተሰጠውን ነገር በስርዓት ካልያዘ፣ ፖለቲካ እንዳልተናገርኩ እርግጠኛ ነኝ አይደለም። ብዙዎቻችሁ ያው የምትውሉበትን እንዳትተረጉሙብኝ በዛ። እኔ እንግዲህ ሩቅ ሀገር ነው ያለሁት እና ምን ልላችሁ ፈልጌ ነው፣ አዳምን እግዚአብሔር ሲፈጥረው ሰነፍ እንዲሆን ቁጭ ብለህ ብላ በቃ ፍሩቱን ግመጥ እያለ አልበጠረው። እየሰራ ነው። አሰማምረው የተበላሸ ነገር ታያል። አሰማምረው ሰራተኛ ሁን። አንድ ቪዲዮ አየሁ። አንድ አባት በጀሪካን መኪናቸው ላይ ውሃ ሞልተው ብዙ ጀሪካኖች ከተማ ውስጥ እየሄዱ ውሃ ያጠጣሉ። መንገድ ላይ የተተከለ አትክልትን ማንም ማያጠጣውን ያጠጣሉ። ብዙ ጊዜ ለወረት ይተከሉና ይረሳሉ። እና አደነኳቸው። ጡረተኛ ናቸው። ፓይለት የነበሩ አባት ናቸው። ጡረተኛ ናቸው። ውሃ ያጠጣሉ ከተማ ላይ። እግዚአብሔር ይባርካቸው። ስራን ክሬት ማድረግ እንችላለን ለራሳችን ሳቲስፋክሽን። ስንፍና ልናገርና አንዳንድ ጊዜ በእኛ በክርስቲያኖች ሊነገርን ይገባል። እንጸልያለን፣ የስ እግዚአብሔር ያዘጋጃል፣ የስ ሴም ታይም ደግሞ መስራት አለብን። ሊሰራ የማይወድ አይብላ ይላል መጽሐፍ ቅዱስ። አያችሁ። ስለዚህ አለመስራት፣ ከዚህ በፊት ስለ ካልቪኒዝም ሳስተምራችሁ ካልቪኒስቶች አንዱ ባህሪያቸው ታታሪዎች ነበሩ፣ ሰራተኞች ናቸው። አስተማሪው ቀን ሌሊት ቁጭ ብሎ አጥንቶ ሳብጀክቱን ማወቅ አለበት። ሙዚቀኛው ሙዚቃውን አጥንቶ በእሁድ ከአምልኮ በፊት በደንብ ተደራጅተው በደንብ አጥንተው ሊወጡ ይገባቸዋል። ይህ ዝርክርክ የሆነ ነገር የይድረስ ነገር ሁሉ ነገር እግዚአብሔር የሰጠንን ነገር አክብረን ልንይዘው ይገባል። ትጋት፣ ለሰው የከበረ ሀብት ትጋት ነው። ስንፍና በመንፈሳዊም ዓለም ላይ በጣም ኋላ ያስቀረናል። ምንድን ነው የሚለው መጽሐፍ ቅዱስ? እንቅልፋምና ሆዳም ምን ይሆናሉ ነው የሚለው? ይደኸያሉ ይላል። እንቅልፍ ብዛት የተቦጫጨቀ ልብስ
ያስለብሳል ይላል። አዳምን እግዚአብሔር ሁሉ የተመቸ ኤሪያ ላይ ቢሆን እንኳን ሰርቶ እንዲበላ ነው ያደረገው። ስራ፣ አትክልት ስራ፣ አጥር ስራ አላት አበጃጀው። እግዚአብሔር የሰጠውን ነገር ፈጥሮልሃል፣ እግዚአብሔር ሰጥቷል፣ ክሬት አድርጎልሃል እና አንተ ደግሞ ፓርት አለ። ቢ ሪስፖንስብል፣ ስራህን ስራ አንተም። አያችሁ እና ስንፍናን በመንፈሳዊነትን በስንፍና አንሸፍነው፣ ስንፍናችንንም በመንፈሳዊነት አንሸፍነው። ጥሩ አይደለም። ጌታንም አያስከብርም፣ መንፈስ ቅዱስም አይተባበረንም። ወገኖች ሆይ ይህንን ካልኩኝ በፍቅር መንፈስ ከቶፒኬ እንዳልወጣ አዳም የተሰጠው ከተፈጥሮ ጋር ህብረት እንዲኖረው፣ ከአምላኩ ጋር ህብረት እንዲኖረው፣ ከሚስቱ ጋር ህብረት እንዲኖረው ነው። ስለዚህ ለሃርመኒ ተፈጥሯል። ተፈጥሮ ጋር መጥቶ ስም አወጣላቸው። ስም ማውጣቱ ኦቶሪቲ ነው የሚያሳየው። ከአምላኩ ጋር ደግሞ አብሮ የተከፈተ ቻናል አለው። በሕይወት ዛፍ በኩል ህብረት ያደርጋል። ወደ ጎን ደግሞ ከሔዋን ጋር ህብረት አለው። ወገኖች ሆይ ከራሱ ጋር ከፈጣሪ ጋር ከባልንጀራው ጋር ሃርመኒ ያለው ሰው ነበረ። ሃርመኒ ውህደት ያለው ሰው ነው። ከሚስቱ ጋር መግባባት ይችላል። ከሔዋን ጋር ማለት ነው። ከተፈጥሮ ጋር በሰላም ይኖራል። ከአንበሳ ከነብር ከምናምኖቹ ጋር ከሁሉ ፍጥረት ጋር በሰላም የሚኖር ነበር። ከአምላኩ ጋር በሰላም የሚኖር ነበር ኃጢአት እስከሚገባበት ድረስ። ወገኖች እንስሶች እንኳን የምድር ፍጥረታት አለቃ መሆኑን ያውቁለት ነበር። እሱ ባወጣቸው ስማቸው እንደዛ ሆነው ተጠራ ይለናል መጽሐፍ ቅዱስ። በእግዚአብሔር ስራ ውስጥ አዳም ተሳታፊ ነበረ። ስራም ተሰጥቶታል። በእግዚአብሔር አምጥቶ በምን ስም እንደሚጠራቸው ሊመለከት እንስሶችን በፊቱ አሳለፈልን። የዛለታ ትልቅ ፓሬድ ወይንም ደግሞ ሰልፍ የሆነ ይመስላል እና አንበሳ ከፊት እየመሩ አንበሳ ነው ሲለው የሜዳ አህያ፣ ጂራፍ፣ የተለያዩ እንስሶች በቃ እየተከታተሉ እየሄዱ ነበረ። ስም አወጣላቸው። ሰው ከእንስሳ ጋር በሃርመኒ ይኖራል። ምን ማለቴ ነው? በእግዚአብሔር ስራ ውስጥ ተሳታፊ ነበረ። እንስሶችን መብላት ይችላል። ነገር ግን እንስሳን ግን ለመዝናናት መግደል መጽሐፍ ቅዱሳዊ አይደለም። እንደዚሁ ኢላማ መለማመጃ ማድረግ፣ እንስሳን ማሰቃየት፣ እንስሳን መደብደብ፣ አራዊትን መደብደብ ኃጢአት ነው። ጻድቅ ለእንስሳው ነፍስ ይራራል ይላል መጽሐፍ ቅዱስ። ስለዚህ ግፍ አለማድረግ ወንጀለኝነት ነው በእግዚአብሔር ፊት። ምንም ተሸክሞ የሚሄድን አህያ በዱላ መደብደብ፣ ውሻ በጭንቅላቱን ቀጥቅጦ መግደል፣ ድመት አንስቶ ጆሮዋን አሽከርክሮ መድፋት፣ ይህ እንዲህ አይነት ጭካኔ የሰው በምድራችን ላይ ሳይኮሎጂካል ፕሮብለም የቁጣ ችግር ምድራችን ላይ አለ። መቼም ዛሬ ኃይለኛ ነገር እንደተናገሩ አውቃለሁ። የቁጣ ችግር አለ። ሰው ሁሉ ቁጠኛ ስፒሪት ያለው ህዝብ ነው። ይሄ ቁጣ መንፈስ በእንስሳ ላይ ይገለጣል፣ በጎረቤቱ ላይ ይገለጣል፣ በራሱ ትውልድ ላይ ይገለጣል፣ በዘሩ ላይ ይገለጣል፣ በመንግስት ላይ ይገለጣል። አግሬሲቭ ትውልድ፣ ቁጠኛ ትውልድ ሆኗል። ይሄ ነው ሲንፉል የወደቀ አቲቲዩድ ነው። ስለዚህ የምድር ፍጥረታት ሁሉ አለቃ የሆነው አዳም ራሱን ሊገዛ ምድሪቱን ሊገዛ የተጠራ ሰው ነው። ስለዚህ ሰው እንስሳን አክብሮ ማለት እንስሳን ለምግብነት የሚበላቸውን እንስሳ መብላት ይችላል። ኃጢአት የለውም። ሰው ድኩላ ተኩሶ ገሎ ቢበላ ኃጢአት አይደለም፣ ነፍስ ገደል አይባልም። ነገር ግን ዝም ብሎ ገሏት ገደልኳት ብሎ ጥይቱን ለዋላ ያራግፎባት ቢሄድ ይሄ ኃጢአት ነው። በእግዚአብሔር ፊት ጨካኝነት ነው። ትክክል አይደለም። ከተፈጥሮም ጋር ይጣላል። ስለዚህ እንስሶች ለሰው ህይወት ጥራት ይጨምሩለታል። ይህን ሊያውቅ ያስፈልገዋል። አሁን ውሻ ያላችሁ ሰዎች ካላችሁ መቼም ብዙ ተናገርኩኝ፣ ሰዓት ያልፏል። ውሻ ያላችሁ ሰዎች ካላችሁ ውሾቻችሁ እንዴት ነው የሚወዷቸው? እንግዲህ አላውቅም። በአገር ቤት ውሻ ነበረኝ እና ውሻ ውጪ ነው የሚያድረው እና ወይ የውሻ ቤት አለው ወይንም ደግሞ ውጪ ግቢ ውስጥ ነው ውሻ የሚያድረው እና ከሰው የተረፈ ነው የሚሰጠው። ኖርዝ አሜሪካ ያሉ ውሾች ደግሞ በቃ እንደ ልጅ ናቸው። ለነሱ ምግብ ሾፕ ተደርጎላቸው ነው። ሐኪም አላቸው። ግሩም ይደረጋሉ። ጸጉራቸውን ይቆረጣሉ፣ ጥፍራቸው ይቆረጣል፣ ጥርሳቸው ይቦረሻል። በደንብ አድርገው ይንከባከቧቸዋል። ለባለቤቶቻቸው ደስታ ይጨምሩላቸዋል። እንስሶችን ሲንከባከቡ ደስታ ያመጣሉ። አንዳንድ ጊዜ ሰዎች ቤታችን ይመጣሉ እና ቤታችን ሲመጡ ትንሽ ውሻ አለችኝ እና ውሻችን በቃ ሰው ትወዳለች እና ስትመጣ አንዳንዶች ውሻ አይወዱም። በቃ አበቃቀላችን ነው። የምታረክሳቸው ይመስላቸዋል። እሷ ደግሞ በጣም መጫወት የምትወድ ውሻ ናት እና አስተዳደጋችን እንኳን ከውሻ ጋር በሃርመኒ እንዳናድግ አድርጎናል።
ድንጋይ ውሻ ላይ እየወረወርን መቀጥቀጥ፣ እርግብ በባላ መጥቶ መግደል፣ በቃ ተው እንኳን የሚለን እንዴት አልነበረም ጭካኔው። እና ብዙ ታሪኮች ላስታውሳቸው እችላለሁ። እና ይሄ እኛን ምንነት ያሳየናል። ስለዚህ ሰው አንድ ነገር ብቻ ጎሎታል፣ ብቻውን ይሆን ዘንድ መልካም አይደለም። በኤደን ገነት መልካም ያልሆነ ነገር አንድ ነገር ነው የተገኘው። እሱ ምንድነው? የአዳም ብቸኝነት ነው። ሔዋን ለአዳም ሙላቱ ነበረች። ሔዋንን ለማምጣት እንደገና እግዚአብሔር ከአፈር አልፈጠራትም፣ ከአዳም ጎን ውስጥ ነው የፈጠራት። መጽሐፍ እንደሚለው እሱን ትመስላለች፣ ከአጥንቴ ናት አለ። ልክ ሲባንን ትክክለኛውን አባባል አንድ እንግሊዝኛ ሰባኪ በእንግሊዝኛ የሚሰብክ እንግሊዛዊ አባትን ብሎ ተናገረ። ዋው ነው ያለው አለ። በቃ ልክ ሲያያት እና ኤክሳይትድ ሆኖ ነው አለ። ዋው ከአጥንቴ ናት፣ በጣም ተደንቆ እኔን የምትመስል ናት ብሎ ደስ ብሎት ነው የተቀበላት አለ። ረዳት ትሆንለት ዘንድ እግዚአብሔር ሰራለት። ይሄ ጋብቻን ጅማሬ ያመለክተናል። እግዚአብሔር ሰርቶ ለአዳም እንዳመጣለት። አይተፋፈሩም ነበረ፣ እርቃን ነበሩ። ምን ማለት ነው? ሕሊናቸው ንጹህ ነበረ። ክፉና ደጉን አያውቁም። መጥፎ ነው መጥፎ አይደለም የሚባል ነውር ነገር አያውቁም። ኢኖሰንት ናቸው። አሁን ህፃናቶች አይታቸዋል ሲወለዱ አድገውም። አንዳንድ ጊዜ ህፃናቶች አዋቂ ያፍራል። እነሱ ግን ራቁታቸውን ሜዳ ላይ እንደፈለጉ ቢሮጡ ችግር የለባቸው። ምንም ኢኖሰንቶች ናቸው። አዳምና ሔዋን ልክ እንደዛ አይነት ኢኖሰንት ፍጥረቶች ነበሩ። ስለ ሴት ባለፈው ተናግሬ ያለው ሴት ከወንድ ናት ብያችኋለሁ። ከየት የተገኘችበትን ለማሳየት ነው። ሴት ደግሞ ከወንድ በኋላ የተፈጠረች ናት። ስለዚህ አዳም በፍጥረት ታላቋ ነው። ሴት ደግሞ ለወንድ የተፈጠረች ናት። አዳምን ለመርዳት የተፈጠረች ናት። እግዚአብሔር ስም የተባረከ ይሁን።